ጥያቄዎች ግን ለሚኪ ችግር የለውም ይሰሙሻል እኮ ላይቭሽን እየተከታተሉ ነው። በውስጥ አናግሪ ታሪክ ነው። አሎ ይቅርታ ይሰማል? አሎ ለኔ ይሰማኛል፣ ለሱ ነው የማይሰማው። ኔትወርኩ ነው። መልሼ ልደውልልሽ። እሺ ደውልለት ድጋሚ። እሺ የተክሌ ኔትወርክ ነው ያስቸገረ። Hello? Allô? Hello? አቡዬ እኮ የገጠር ልጅ አይደለም። እንደው ምን አይነት ፍጥረት ናቸው? ማን ሳበው ሲጀመር? ቤትዬ ሳታረጋግጪ ዝም ብለሽ ትስቢያለሽ። በእናትሽ ፕሮፋይል ስንት ፎሎ እንዳለው ፎቶና ስም ብቻ አይተሽ አታስገቡ። ሲጀመር ራሴ ያስገባለሁ ወይም የሚያቅሱ ያስገባል። በውስጥ የሆነ ሜሴጅ የመጣልኝ ምንድነው ከልጁ ጋር አውርተን ልጅቱ በአጭሩ በህይወት እንዳለች ነውና አሁን ለምንድነው ሁለተኛ አስከሬን ምርመራ ምናምን የሚያመጡት እያሉ ነው ልጆች። እንግዲህ ከነሱ ጋር አወሩ መሰሉኝና ዝሮ እንደ አይነቱን ጥያቄኛ አስከሬን ምርመራ ምናምን የሚለውን ነገር ከመጀመሪያም አልተቀበልንም። አሁንም ያው ነው። ኮሚቴተሮች እንድታውቁት ነው። ማን በህይወት ያለ ሰው ከአካሉ የሆነ ነገሩን ወስዶ ዲኤንኤ ይባላል እኮ የታወቀ ነው። ገባችሁ? የግድ መሞት አይጠበቅበትም ዲኤንኤ ለመመርመርም። እባካችሁን ቆይ ተረጋጉ። አንተቀበልንም ተቀበልን። እናንተ ለምንድን ነው እኛ የምትጠይቁን እኮ ነው ያላቸው። አሎ እሺ፣ ተክላይ ገባ። እሺ ተክላይ ነክ። እሺ አንዴ ቆይ፣ መንገደኛ አውራው በትግርኛ ተክላይ هلو تقلع يسمعك الله يسمعك الله كم يلها دقيقة كازدلي حدا تقلع مهانكا بعوان تاقلس اللي تقلع لها እሺ ተክላይ ሓደ ዘም ቆልዑቶም ዝቀቢሮም ማ ዝበሉ ቀቢርና ያነ ሎም ንሓኻዝ ነገሩ ቆልዑት ዘም ቆልዑት እዚኦም ዘቆልዓ እዚኣ ብእግዚአብሔር ሞይታ እንተኮይና እንተቀቢሮም ማ ሓመድዮም ከዲኖማ ዘለዉ። ስለዚ ንምንታይ እዮም ብቪድዮ ወፂኦም ንምስክርነት ኣይንህብን ንኽብሉ ዝኾኑሉ ምክንያት እንታይ እዩ? ምክንያቱ እሱ ሓደ። ካልኣይ ብቀዳማይ عينا وصينا ناو إثيوبيا اللي إخنا يالنا مرمرة إسران قالن محلتي حلونا قال لكم نيركم مبلك على يحطو مالتي سالسا يحطو خاني أب سالسا يحطو زقول عب بهيوت كم زلا بهيوت كم زلا نمرقاز دي إن إيه تولو نجار اللهم دي إن إيه حدث بهيوت نهالوي ون دي إن إيه مرمري خليو دي إن إيه بهيوت نهالوي ويكاب صقر وسيركا ويكاب عفو مرق وسيركا مرمري خليو እዚ ነገርስ ከመይ ሓቂ ይኸውን ኢልኩም ናብዚ ሚድያ ክታምፅዎ ክኢልኩም መበራቕ ዓይ ዝሓተካ ሕቶ ምስ ይመቺ ቅድሚ ሕጂ ተፋለጡ ነይርኩም ኢኹም ከመይ ጌርኩም ምስ ይመቺ ተራኺብኩም ክልቲኹም ከመይ ጌርኩም ምስ ይመቺ ተራኺብኩም ይመቺ ደልዳላይ ኮንክን ኢሉ ዓንቶ ገሊፅ ነይሩ ንዓኻ ከመይ ጌሩ ክረኽበካ ክኢሉ ንስኻስ ከመይ ጌርካ ንይመቺ ድማ ደዊልካ ዘቆልዓ ሓሚማ ከም ዘላ ደዊልካ ድምፂ ኣስሚዕኻዮ እዚአን ጥያቄ መልሰለይ ብትሕትና ዝሓወይ الو
መጀመር ሰላም ሚዲያ ሙጣት ተምቆረዋ ሰባት ተምቆረዋ ተአትላ ሚዲያ ለምን ታይልይ ወጥሎ ካዮ እሺ ሰማዕካ አለሁ ሚዲያ አብልዕሊኦ መብልዕሊና ብዙሕ ለተቃናበረ በሐሸት ለተቃናበረ ናይ ሞትን ስለዘሎ አብዚ ዘለራየ ሞትን ህይወትኒ አዚ እስካብ ዘሎ ከይተመርመረ ሓቅና ከይተፈለጠ ቪዲዮ ፎቶን ካይሆኑ አይ ነገር ባመርመሪ ዲ አምንታይ ማለት ክትመርመረሉ ትኽእል ዘወልካየ በህይወታ ከላኻ ወሲድካ ከመርመሪ ይፈልደሎን ካየ አጥሞ ወሲድኩም መርመሩልና ይላልና ምራቅ ወይ ምናምን ወሲድና መርመሩልና ይላልና አጥሚ ወሲድኩም አመርመሩልና በህይወት ዘሎ ሰው አጥሚ ወሰድ እንደሆነ ንገረና بزعبا يمشي وين يفلطن زفلطه قداي او زي بتاع العسكر قداي زفلطه لو خمي غير كترخيب كامس يمشي قدم حجي خمزي عين سرح خمزي زي سرح انت خوينو كمي غير كامساو ترخيبكا نسوس كمي غيرو نحا خدوللكا خيلو نسخات حادي مسو زلو دلالاي نتاقال حناو نتغير غيرو ግን بسلكي زورخايو خاني يمشيو نيمچ خمغير کا دويل کالو نتي مسو زلو ጌታውን ዝባሃል ቆልዓ خمغير کا ዘይደወል ካሉ ንሓኡ قدم حجي ፍልጥ እንተ ዘይብልኩም ከመገር ካ ኒመጭ ረኺብካዮ አፍደንበር ስለዘለና ካብቶ ቤትልክ ደውል ላይ ደውል ላይ ተቀብለኛ እነሱ ደውል ላይ ተቀብለኛ ካለ ተሉ ጉዳይ ወይ ባህል ይታያ ሆሌውና ሩዝር ቀድሜ ምሽ ግን ይፈታ ነው ታግላይ እንታይ ድመስካ ዝቆል ዓዚ እንታይ ኢልና ኣነ ድለላ ይሰርሕኒ ኢልና ዓንቶ እና ድለላ እንድሕ ዘይሰርሕ ንስኻ ድማ ድለላ ከም ዝሰርሕ ንፈልጥ ኢና ከመይ ጌርካ ንዝቆልዓ ክትረኸው ኢልካ ንሱስ ከመይ ጌር ኮንታክት ይገብረካ ኢሉ እዩ ከመይ ጌርካ ፈልጥካ ኣነ ከድለላ ከም ዝሰርሕ نو سلام كل سبكو سب كم تلقي فلتيو انا دلالا خم سرح انا ون فانت تامرين كان زتي بحالي قداي طارن درهانيكا نو بقنعنا تغلاي بقنعنا ملس لي بقنعنا انا طيقك انا قداي طيقني انا قداي ون امر مري لكم انه بتغرينيا بمارينيا بناجركم انه امر مرو عاوز بالعلبات اهم دلهم أقولي مراتي قالي تقولسكي عقلوا وسيدكم مرمرو اوكي موتم زقبروا وقولعت اند بفيديو وصينا نحنا ناس قبرنا يا بእግዚአብሔር ሞይታያ نحنا نقبرنا يلم نمنتاي بفيديو زي صرحو بفيديو وصي مرجع زيونا بفيديو زي صرح تقول عليهم اني حلفنا توصل له تقول علينا اني تنساوي وني تقول علينا انا ويروني بعربن بماريان بثلاث قانا ترجموا أقول علينا القبرنا في سنة قتلتها حلفينت حبيبات توصل يا حلفينت زد اللي نقرتها له حلفينت حبيبات توصل كويا في حلفينت كما جرى توصل حبيبة أنا زي ما كما جرى حلفينت توصل حدا تنقول عتابدو يمزلو ما نم سبا يرفو مني حلفينت انت مو انت لعل عليها في من تقاري تمي تسمني حلفينت توصل لو زم قولعتكم ما نم أو زي رخوم بوتا يمزلو ጉዳይ ላይ ቢያ ከይተጣራያ በቪዲዮ አይን ወጥን በቪዲዮ ሆኖልኩም ተደልኩም ዲኒ አመርሙርና በድፍሪ በቪዲዮ ሆኖልኩም ቀድም እኮ ተግላይ ቀድም ሐላፊነት ሙሉ ሐላፊነት ከወስደ ይልካ ነርካ ዘቆልዓ ሙማታ ሙሉ ሐላፊነት ከም ዝቀበሩ ወልካና ነርካ ሐላፊነት ወጥያ ሁመታ ይወልኩት ጉዳይ ከይተፈለቀ ወጥያ ሁመታ ይወልኩት هذا سب حلفينت وصل كله فيديو موقع مالك هيدا ناب تمول علي انا تزجاجيهم زلو بمسكرن بيمنن بحبشان بوتي اول علي انا تقعد مخفصهم تقنابيرهم تقميتهم زلو نعاتهم كاتسالااتهم كيد عيدي ما مالك يا تغلاي حدا سب حق انت حيزو زمص انت مصيكو تغافطو تخلالك حق حيز كالها كل سب يحزو زلو لا ايثيوبيا غداي تعالي طرح يغافطو زل انا تعالي بچا يغافطو زل نعها كو زبلك يلم تم زغبر قولعتنا نمزلنا تم كبيرنا يا زبلو عبدو بزلو
ማንም ሰብ አይረኽቦምን እዮም ንሳቶም ኣብ ጥዑይ ቦታ እዮም ዘለው ብቐሊሉ ክርከቡ ዘይኽእሉ ቆልዑት እዮም ኣለው ኣብዚ ቦታ እዚ ኣለው ክብለካ ኣለኹ ኣነ ይነግረካ ከለኹ ኣብቲ ቦታ ኣብቲ ሓደጋን ፀላልይዎ ዘሎ ቦታ ስለ ዝኾነ ዘለው ክወፅልካ ይኽእሉን እዮም ተናግሩካ ግን ይኽእሉ ምርመራ ምስ ኣካየድክምዎ ናብቲ ሓቂ እንደልዑ ኣመርምርዎ ዶ ብድሕሪኡ እንደ ቪድዮ ጠይቁና ኣታ ተኽላይ ብሂወት ዘላ ቆልዓ ከመይ ጌርና ናትና ምርምር ብሂወት ኣላ ትበሃል ብሂወት ዘላ ቆልዓ እኮ እያ ትበሃል ዘላ ብቪድዮ ዲኻ ንዓየ ኣነ ሰሞይቱ ሓላፍነት ከመይ ጌርካ ክትወስድ ትኽእል ህዝብኻ ሓቂ እንተሃሊካ ንሓቂ እንተሞትካ እንታይ ዲኻ ትኸውን ንሓቂ እንዲኻ ትመውት ተበገይሩ ብሓቂ ሓቂ ስለዘለኮ ይኮነን ብዓረብኛን ብሂወት ዘየላ ብዓረብኛን ብማርኛን ብትግርኛን ብሰለስተ ቋንቋ እናተተርጎመ ኣብ ልዕሊአና ብኩሉ ዝተቀነባበሩ ብውሽጢ እናሰርሑ ብውሽጢ ብግሩፕን ብገለ እናተራኸቡ ኣብ ልዕሊአና ብኩሉ ናይ ሞት ተንፀላልዩ ዘሎ ሓቂ ስለ ዘለዎም እኮ ይኮነን ሀቢባ አቤት ሌላ የምትጠይቁት ጥያቄ ካለ ጠይቁት እንትን ቀድም ያልመለሳቸው ጥያቄዎች እነዚህ ናቸው ቆይ ይጠይቁ ጥያቄ ከመጠየቁ በፊት እሺ እኔ ሀቅ ማወቅ የምትፈልጉት እሺ እወቁ አግዙንና በዚች መንገድ ሀቅ መታወቅ የሚፈልገው ሌላ ጉዳይ ካለ ንገሩት እኔ ሀቅን የሚወጣልን በዚች በምርመራ ጉዳይ ነው ብያችኋለሁ አያ አይሆንም ካላችሁ ምናልባት እናንተ ብትሄዱበት አካሄድ ካላችሁ ሄዱ እኔ ግን በምርመራ ብቻ ነፃነታችንን አውጁልን እያልኳችሁ ነው እሺ እናንተ እኛ ደግሞ እየጠየቅናችሁ ያለነው እነዛን ሶስቱን ሰዎች አቅርቡልን ነው ቀበርናት የሚሉትንና ያቺን ሶስቱ ሰዎች ሁለቶቹን ያቀርብልሻለሁ መቼ ነገ ስንት ሰዓቱ ያለንበት የህግ ወጥ ቦታ ስለሆነ እንደዚህ ሰዓት ብዬሽ ልነግርሽ አልችልም እሺ እኮ ቀደም ብለህ ዋትስአፕ ላይ ትነግረኛለህ ከዛ ኮንፈረንስ ደውለህ ሁለቱን ታስገባቸዋለህ ጥያቄ እንጠይቃቸው ችግር የለውም እሺ እንደገና ለመጨረሻ ጊዜ አብራት ነበረች ያልከውን ትግርኛ ተናጋሪዋን እህታችንን ልታቀርብልን ትችላለህ ሶስተኛ እሷን በኮንፈረንስ እሷን አመጣጥ ያው ነግሬሻለሁ እኮ ፈልጋትና መቼም አንተ አታጣፈም እኔ ራሱ አላናገርኳትም እዛው ነበረች ስላሉት እዛው ነበረች ስለተባለች ልጅቷ በረከት በመንገዱ ሀቢባ ይሄን ጠይቂው ፎቶ አሌክስ ሊኮሎ ያለው ፎቶ ሰውዬ ታውቀዋለህ አታውቀውም ይሄን ብቻ ጠይቂ እሺ አሌክስ የላከልክን ፎቶ ሰውዬ ታውቀዋለህ ወይስ አታውቀውም መቼን ይላክለት አሌክስ አሁን ይኸውና ዋትስአፕ ላይ አሁን አንዴ ዋትስአፕክን ቼክ አድርግ አሌክስ የላከልክን ፎቶ ታውቀዋለህ አንዴ ቼክ አድርግና ንገረኝ ፕሊዝ ቴንክ ዩ ሌላ ሀቡዬ ተክለይ ከይቅርታ ጋር ባይን ያላየሁም ስትሞት ኃላፊነት ነው እንጂ ወስደው ካለ እዛ ላይ ሞተች ብለው የነገሯችሁ ሰዎች ይቺ ልጅ አግተው እንደሞተች አርገው እዛ ላይ የሆነ ሬሳ አንስተው ይሄን አስመርምሩ ብለው በውሸት እየሸወዷችሁ እንደሆነ አንተንም ጭምር ነው ነፃ የምናወጣ ከእውነታ ጎንና ከኛ ጎን ቁምልን ልጅቱን አግተው ሙታለች ብለው ካሳመኑ በኋላ ለይመች ደውልለት ብለው ካትደወሉ በኋላ አካባቢው ያለውን አጥንት ሰባስበው ይሄን አስመርምሩ ብለው ለጊዜ መግጃ ልከውልህ ከሆነ ከዚህ በኋላ እርምጃ ሊወስዱባት ፈልገው ከሆነ ከልጅቱ አንተ ከኛ ጎን መሆን ያለብህ በማታውቀው ነገር እዛ ውስጥ አትግባ በይልኝ እሱን ሰውዬ ቢካዝ በዚህ ጉዳይ ስለማንላቀቅ ማለት ነው ትክክል ሰምተካል ተክላይ ወይስ ልድገምልክ እኔ የህክምና ባለሙያም አይደለሁም የህግ ባለሙያም አይደለሁም አይ ይሄ ተክላይ ከህክምናና ከህግ ጋር እኮ አገናኘውም ልንገርክ ያወጣል ግን ልንገርክ እነዚህ ሰዎች አንተን ዋሽተውክ እንዳይሆን አሁን አንተ በአይንክ ያላየከውን ነገር ስታመን ጥሩነትህን ነው የምታሳየው ገባክ ሳታይ አመንክ ግን እኛ ደግሞ ማየት ማመን ነው በሚለው ስለሆነ የምንስማማ ልጨርስልክ ወንድሜ በአይንክ አስክሪኗን ስላላየክ መሞቷን በአይንክ ስላላየክ ፕሊስ ቆም ብለህ ካስብና እነዚህ ሰዎች ሳትሞት አውቀው ሞተች ብለው አግተዋት አንተን አሳምነው ለይመች እንድደውል አድርገው ምናምን ሊሆን ስለሚችል ይህንን አስብበት ከኛ ጎን ቆመክ እውነታው ወጥቶ ያንተ ንጽህና ይጠራልሃል ገባህ በሰው እንደዚህ አትተማመን እኔ እንደብቀው ነስል ቆይ ሀቢባ
እኔን ደብቀው እነዚህ ሰዎች እኔን ዋሽተው ያልሆነውን ነገር ተናግረው እኔንን ሌላ ልጅቷ ሌላ ደብቀው ሙታለኝ ብለው ለኔ ተናግረው እንደዚህ ከሆነሳ ብለሽ ነው የተጠራጠርሽው አይደለም? ከሆነ ምን ያንስቀውልኝ አስመርምሩና እኔን ስቀሉኝ። ይህን ያህል በአይነት ላይ የወሰድኩትም ለዛ ነው። ይህን ያህል ትተማመንባቸዋለህ በሶስተኛ አካል? ሚኪ ሀቡ የመጀመሪያው ጥያቄ ግን ለምን አይመልስልንም? አልመለሰም። አንዴ የፎቶን ጥያቄ መልስልን። እሱን እየጠበቅን እኛ የዲኤንኤ ምርመራ ይሄ ነው ብለው አምጥተው ሰጥተው ከሆነ እየነገርከን ያለው እንደገና እንላክ እያልክ ከዚህ በኋላ ለዲኤንኤ ምርመራ ተዘጋጁ ማለት የለብም። ልከውልህ ከሆነ 100% አምናቸዋለሁኝ ልጅቱ ሙታለች ብለህ ከሆነ ልጆቹን አቅርብልን፣ በቪዲዮ ይቅረቡና ያስረዱ እያለህ ነው ወንድሜ። እነሱ ዲኤንኤ አስመርምረው ልከውልህ ከሆነ እንደዚህ የምትለው እኛንም ሁለተኛ አስመርምሩ ማለት አይጠበቅብህም። አይ አላኩልኝም ዝም ብዬ ነው እንዲህ በደፈናው የምተማመንባቸው ካልክ ደግሞ እነዚህ ሰዎች በቪዲዮ ይውጡልንና እኛንን የቀበርናት ይበሉ ነው። ኃላፊነት ወስዳለሁ ስለ ኃላፊነት ደግሞ እዚህ ጋር ተክላይ ከመይ ጌርካ 100% ከም ዝሞተት ጌርካ ተዓርባ ዘላ ጣውላ እርግጠኛ 100% ሞይታ እንዳበልካ ኳ ዘላሃ ዶላርኛ ደንዛረበለና ሽግር ነገረኝ እንዶ ኦኬ ሚት አይ ሚን 100% ሙታለች እያልክ ኃላፊነት እየወሰድክ ነው አይደል? 100% እርግጠኛ ከሆንክ ለምንድን ነው ልጆቹ በቪዲዮ እንዲወጡ ያልፈለክበት? ደግሜ ነው የጠየኩ። የቅድሙ ደግሞ አልመለስክልኝም። አይና ናብ ኢትዮጵያ ሊግና ያለና ምርመራ ልካና ነርካ ከህይወት ከሞት ከላይላችን የተቀነባበረውን የሞት ከብች ከሞቱ መትረፍ እንፈልጋለን ወንድሜ። እነሱ መትረፍ ይፈልጋሉ። ህይወት ነው ያዙት። እሺ አንዴ ተክላይ ፎቶውን ቼክ አርግና ዋትስአፕ ላይ እባክህ። እሺ አንዴ ዋትስአፕን ቼክ አርግና ፎቶውን አይተነገረ አላቀው ማርያምን አላቀው ማቢባ። እሺ አሌክስ ማርያምን አላቀውም ብሎ ካል አላቀውም ማለት እሺ ሚኪ ጥያቄ ያለክ? ቅልቦች ጥያቄ ያለክ? ጥያቄ ያለው ማይኩና አብርቶ መጠየቅ ይችላል። ያ አቡዬ ምን መሰለሽ በአይናችን አይተናን ቀብረናታን ብለው ሞታለች ብለው የነገሩትን ሰዎች አላቀርብም በቪዲዮ ካለ በቪዲዮ ነው ያልኩት፣ በድምጽ አይደለም። በድምጽ ማንም ሰው ተቀነባብሮ መጥቶ ሊመልስልን ይችላል፣ አሳማኝ ስላልሆነ እኛንን ይሄው እጃችን እኛንን የነበርነው በብረቱ ያየነው የቀበርነው እኛንን ለተክላይ የነገርነው እኛንን እንዲበሉ ከዛ ተክላይ ደግሞ እኔ ለይመች የደወልኩት የኔን ይበል ደግሞ ይመች እኔ ለጌታሁን የደወልኩት ይበል። አየሽ ቻይኑ ከየት እንደሚጀምር ማወቅ አለብን። በዛ ላይ እነሱ ይሄን ብለው እንኳን የተቀነባበረ ነገር ሲያመጡ እኛ የገጠር ልጅ ምስክር ነው፣ አብረው የነበሩ ሰዎች ምስክር ናቸው። ልጅቱ በህይወት ለመኖሯ ምስክር አለ እየተባለ ነው። መተው ባቡ ቤት የመሰከሩት የስልጤዋ ልጅ በኦሮምኛ አስተርጉመን የሰማናት አንቺም የደረሽበት ነገር አለ እኮ ያው እንደ መርማሪ ምን መናገር ስላልፈለግሽ ነው። ስለዚህ በህይወት ያለን ሰው እንደሞት አድርጎ መደራደር በራሱ ክህደት ነው፣ ወንጀልም ነው። እኛ እናንተን ጭምር ነው ነፃ የምናወጣው። እኛ ሶሻል ሚዲያ ላይ የሚጠይቀውን ሰው ብቻ አይደለም፣ ሶሻል ሚዲያ የማይጠይቀው የማይጠቀመው ልጆቻችን በምን ሁኔታ ላይ እንዳሉ አናቅም የሚለው ሰው እንዲረጋጋ ነው። ያቺ ልጅ በህይወት ብትመለስ ለሁሉም ሰው ሰላም ስለሆነ እኛም ጊዜያችንን ሁላችንን ነገር ትተን እዚህ ቁጭ ብለን እናንተ ጋር የምናወራው ለሁላችንን መፍትሄ እንዲመጣ ብለን ነው እንጂ ልጃችን በእናንተ እጅ ናት አንጠይቅም፣ አመጣችሁበት አምጡ ማለት እንችል ነበር ሶሻል ሚዲያ ላይ ሳንገባ አይደል እንዴ? ስለዚህ ልጅቱ በእጃችሁ መኖሯን የምናውቀው ቀበርናት ያሉት ሰዎች በአይናችን ሞታብናለች ያሉት ሰዎች በቪዲዮ ቀርበን መረጃ እንሰጥም ሲሉና መሆኑን ማወቅ እንዳለባችሁ። ሌላ የገጠር ልጅ የተናገረው ነገር ቪዲዮ መቼ ፖስተ? ስልክ አልነበረም፣ ስማርትፎን በእጁ ይዟል። ግማሽ ሚሊዮን ፎሎወር ያለው ልጅ ነው። እንኳን እኛ ፌመስ አይደለንም የሱን ያህል he knows everything። ስለዚህ ከነገ ወዲያ ቆሞ ሊከሳችሁ እንደሚችል ማወቅ አለባችሁ። የገጠር ልጅ ሊያድናችሁ አይደለም ልታድኑት አይደለም። ለምን የመጣው መረጃ የተለያየ ነው። አብረው የተጓዙ 9 ከሆኑ ስማቸው ተጽፏል፣ ይጠየቃሉ። ያን ክሮስ ቼክ እየተደረገ አሁንም ጥያቄው እናንተ ጋር ነው የሚመጣው። ግን አንድ ቃል መግባት ያለባችሁ በማንኛውም ጊዜ ጥያቄ ሲመጣ ሀቡም ስትፈልጋችሁ ማንም ሲፈልጋችሁ ቀርባችሁ እንድታስረዱ ፍቃደኛ ሁኑ። ለምን በቀላል የሚጠናቀቅ ነገር አይደለም። 9 ሰው 9 መልስ እየሰጠ ነው። ይሄ ነው እኔ ልል የምችለው። ጭማሪ የሚኩም ካለ ሁላችሁም ጠይቁ። ቴንክ ዩ። እኔ አንድ ልጠይቀው ለተክላይ ቅድም የረሳሁት ነበርና ትዝ አለኝ። ተክላይ አለሃ ስማዓካ አሎ ሰለስተ መንገድ ያለው ይለሙናና ተንሰለስተ መንገድ ይኻኒ በዞም ዓበይቲ ብሔራት ዝውከላይን ሰለስተ መንገዲ እታ ሓንቲ በቃ ትፈልጦ ካብዚ ምግላጽ ስለዘይደለኹ ይምበር ሰለስተ መንገዲ ያለዋ
እተን ሰለስተ መንገዲ ከዓኒ ኣብ ናይ ክልል ሓደ ንወይኑ ናይ ክልል ሰለስተ ንወይኑ ናይ ክልል ኣርባዕተ ንወይኑ ስለዚ ዛ ቆልዓ ተጠሊፈያ ናብ በዓል ተክላይ ኣይታ ዝበሃል መረጃ ኣሎ ንሱ ከመይ ተብራራልና ታ ናይ ዓይኒ ነገር ግን ካይትርስዓ ንገረና እስኪ ታ ናይ ዓይኒ ምርመራ ኣብ መጨረሻ ዝብለካ ዛ ቆልዓ ምድሓንም ምቕታልም ትኽእል ተክላይ ከም ዝኾንካ ንፈልጥ ኢና በጃኻ ዛ ቆልዓ ለቀቃሞ ሰላም ይረኸብ አቤት ጥያቄው የሚጠይቀው ማለት ጥያቄው የሚጠይቀው ሌላ ነገር የሚቀሰቅስ ሌላ ነገር ወደ ሌላ ነገር የሚያስገባ ጥያቄ የሚጠይቅ ከሆነ ለምን በዚህ ይቀርባል ነው ምንድነው ወደ ሌላ ነገር የሚያስገባ ጥያቄ ባማኛ ጥያቄው ለኔስ ነው ያለበት ማስረጃ አላችሁ አንዴ ተክለ አንዴ ዝም በል ያለበት ማስረጃ አንዴ ክፈቱልን አይኗን አውጥቼ ወደ ኢትዮጵያ ለምርመራ ልክ ያለው ቆይ እኮ አንዴ ማስረጃ እየጠየኩ ነው አንዴ ማስረጃ ኦኬ ቪዲዮ ወይም ቪዲዮ እየጠየኩ ነው አንዴ አቡ ፋኖ ባለፈው እናንተ ጋር ሲነጋገሩ አቡ ፋኖ ጋር እስኪ እንትን አለ ሪከርድ ስለነበራቸው አው ሪከርዱን አምጡ እስካሁን ድረስ አው ምን ነበር አልገባኝ ጉዳዩ ይሄ በእንትን ነው በዋትስአፕ ግሩፕ ነበርና ከኃላፊዎቻቸው ጋር እነሱ ስናወራ አረኛ እናንተን አናስገድልም ልጃችንን ፍለጋ ነው እኛ ገዳዎችም አስገዳዎችም አይደለን ልጃችንን ፍለጋ ነው ስማ እኛ ማንንም አናስገድል ልጃችንን ፍለጋ ነው ቆይ ማለቴ እናንተ ራሱ እንደዚህ ስትሉ ለሱ የገዳይ የሚል ስም እየለጠፋችሁለት ነው እኮ ቆይ እኔ ነኝ እየጠየቅኩ ያለሁት እኔ ነኝ እኮ እየጠየቅኩ ያለሁት ጥያቄውን ማስረጃ አምጡልኝ እያልኩ ነው ማስረጃ ሲያመጡ እኔ ብቻ አይደለም ህዝብ ነው የሚጠይቀው አይደለ እናንተ ከህዝብ ነው የወጣችሁት እኮ እናንተ የሁላችሁን እንደማመጥ እኔ በመከባበር በእርጋታ በማውራት አምናለሁ ኦኬ ረጋ ብለን ነው መፍትሄ የምንፈልገው አንደኛ እናንተ ከህዝብ ነው የወጣችሁት የህዝብን ጥያቄ የመመለስ ግዴታ አለባችሁ ህዝቡ ነው እየጠየቀ ያለው እኔ ደግሞ ያለ ማስረጃ ማንንም ሰው ምንም ስለማልጠይቅ ነገ የአይኗን አውጥተን ለምርመራ ልከናል ያላችሁበት ቪዲዮ ያቅርቡልኝና ያንን ቪዲዮ ይዤ መጥቼ ህዝብ ፊት እጠይቃችኋለሁ ጥያቄውን ሶስት ነገር ነው ከኔ የሚጠበቀው እዚህ ጋር ጽፌያለሁ ቅድም ማለት ነው ሳራም ለጠይቀችው ጥያቄ ማህተብ አላልኩም ብለሃል ከነ ማህተቧ ማስረጃ አመጣለሁ ብሏል ሰያ ቤት ላይቭ ላይ ብላለች ሰያ ላይቭ ሪከርዱን ፈልጉ ቆርጦ ይልክልኛል እሱን ሁለተኛ ደግሞ ቅድም አላልንም ያላችሁት ያኛው ጥያቄ ቆይ የጻፍኩበትን ቦታ ብዙ ነገር ስለጻፍኩኝ ወረቀቱ ከነ ማህተቧ ያላችሁት አንድና ሁለተኛው ጥያቄ ምን ነበር አላልንም ያሉትና አው አባትየው እንትን እሱን እናንተ ማስረጃ ማቅረብ ስላልቻላችሁ ከሰውነቷ የቀበርኩት ነገር አላወጣችሁ ያላችሁት እናንተ ናችሁ ይሄንን ማስረጃ ማቅረብ ያለባችሁ ሶ ካላቀረባችሁ የለም ማለት ነው ስለዚህ ውድቅ ነው ጥያቄያችሁ ሶ ለነዚህ ግን ለሁለቱ ከነማህተቧ ማስረጃ እናመጣለን ያላችሁበትን አንድና ሁለተኛ ደግሞ አሁን አይኗ ለተባለው ለሁለቱ እኔ ቪዲዮ ማቅረብ ከቻልኩ ጥያቄውን ህዝብ ፊት ትመልሳላችሁ አይደል ቪዲዮ ካመጣው ያልንበት ቪዲዮ ካመጣሽ እንመልሳለን ብላችኋል ስለዚህ ያላችሁበትን ቪዲዮ ፈልጌ ያመጣለሁኝ ከነ ማህተቧ ያላችሁበት አንድ እና ሁለተኛ ደግሞ አይኗ ያላችሁበትን ማስረጃ ቪዲዮ ፈልጌ ከሰያ ላይቭ ሪከርድ ዳውንሎድ አድርጎ ቆርጦ ይልክልኛል ያንን ይዤ እቀርባለሁ ኦኬ እሺ ሌላ ጥያቄ ቅልቦች ሚኪ ጥያቄ ካላችሁ ጠይቁ ሌላ ተስፍሻ አረርጌው ጥያቄ ካለክ ጠይቅ መኩስ ቢጠይቃችሁ ችግር አለባችሁ መኩ እኔ ኦኬ ስለዚህ እናንተ ያላችሁት ኦኬ እሺ በቃ መኩና ሰያ አይጠይቋችሁም እሺ መኩ ሰያ አሞራው እንዳይጠይቁም ብላችኋል አይጠይቋችሁም አሁን ቅልቦች ጥያቄ ካለው ይጠይቃል ተስፍሻ አረርጌው ጥያቄ ካለው ይጠይቃል ሚኪ ጥያቄ ካለው ይጠይቃል ሳሪቲ ጥያቄ ሀቢባ ይሄ ነገር እንዴት ነው እኛ ለምሳሌ ማዕሩፍ የሚባለው አለቃው ደውሎ እነሱ አይኗን ወደ ለምርመራ ልኳል እስከሚመጣ 20 ቀን ጠብቁን ብለውን እኛ በዛ እንስማማም ከየት የመጣ አይን ነው
ያሳዩን የበሰበሰ አጽም ነው። አይኗ ከየት መጣ ብለን የመኖቹ ጋር ተፋርሰናል እኮ ያንን አምጣልኝ ሰያ የማዕሩፍ ያረቡ ሪካርድ አለን። የማዕሩፍ ያለቃው ሪካርድ አለን። ቬሪ ጉድ እሱን አምጣው ሰያ። እሱን ሪካርድ ስታመጣ አሰምተን ህዝብ ፊት ህዝብ ይፈርዳል። አረቦቹን ያሉህን ነገር አረቦቹን የምታገኛቸው ይኸው ሀቢባ አቤት አረቦቹን እና የመን ያለውን ሰው የሚያገኛቸው በራሱ ጠሪጋ ስለሆነ በራሱ ጠሪጋ እንዳገኘው በዛው ጠይቆ መልሱን ይጠይቅ። ቆይ ማለት እሱ አይደለም እንዴ? ቆይ አንዴ ማዕሩፍ አለቃ አይደለም ወይ በይው። ማዕሩፍ ምን ነው በይው። ሰያ በቮይስ የሱ ድምጽ አይደለም የምታመጣልኝ የሌላ ሰው ድምጽ ነው ብሏል አለኝ ወይስ ራሱ ለዛ ሰው እንደዛ ብሎ የመለሰውን ነው? በአረብኛ እሱ ማዕሩፍ ጋር ይሄን ልጃችን አስለቅቁ ስንለው አይ እነሱ አይኗን ለምርመራ ልከናት አላሉ 20 ቀን ጠብቆ ያለን ማዕሩፍ ነው። ምን ሪካርዶ አለ እኮ በግሩፕ ነው እኮ። ይሄን ደግሞ ማዕሩፍ የሚባል የመንውን በኔ ነው ያገኘው። በኔ ጠሪቃ አገኘው። እሱ እኔ በራሴ ጠሪቃ አገኘሁት። እኔ ምን ብዬ ነው ባንተ በራሴ ጠሪቃ ነው አገኘሁት። አለቃ አይደለ ማዕሩፍ። አቡ ጀሃድ ላይ ገብቶ አላዋራንም እንዴ? አቡ ጀሃድ የመኒው ማዕሩፍ እኛው ብዙ ሰው ብዙ የመኖች አሉ። ያደን ወታደራዊ አዛዥ ሁሉ አግኝተናል። ይኸውልህ ልጅቱን ታለቀቃችሁ የአደንን ወታደራዊ አመራር ሁሉ አግኝተነዋል። እኛ ደግሞ እናንተ መጉዳት ሳይሆን ልጃችን ነው የምንፈልገው። እናንተ ለምን እናስጎዳለን? ለምን እናስገድላለን? እኛ አስገዳይ ማለት እዚህ እንደ ንጹህ ሰው እንደዚህ ብለህ አታውራኝና ችግር የለውም። እኔ ችግር የለውም። አይ እኛ የምንፈልገው ልጅቱን ነው። የምትሰሩትን ስራ እዛው ላይ ግሩፕ ፈጥራችሁ የምትሰሩትን ስራና ከላይ ላያችን እየተደረገ ያለውን ፈተና እሱን ችግር የለውም። እኛ ይኸውልህ ለእናንተ ክፉ ብናስብ አንድ ቀን አናቆያችሁም። እኛ ልጃችን ነው የምንፈልገው። እስኪ አንድና የመጨረሻ ጥያቄ ነው ልጠይቀው። አንድ ልጃችንን ብቻ ነው እኛ የምንፈልገው። አንድ አቡፋን ነው እስኪ ሚታር ስማ፣ የመጨረሻው ነገር የምትፈልገው ነገር ምንድነው? ተክላይ ምን እንዲደረግልህ ነው የምትፈልገው? እስኪ በአንተ በኩል ደግሞ እንስማ። ተክላይ ነው ያላችሁ ሰዎች ተክላይ ራሱ ነው። የመጨረሻው ነገር አንተ ምን እንዲደረግልህ ነው የምትፈልገው? ምን አድርጉልኝ ነው እያልክ ያለው አሁን አንተ? ሐቅህን እንዲወጣ ምን እንዲደረግልህ ነው የምትፈልገው? እንዲመረመር። ኦኬ፣ ተመርምሮ እስከ ውጤቱ የሚገኝ ድረስ አንተ በእኛ ስር ትቆያለህ? ተመርምሮ ውጤቱ እስከሚመጣ ድረስ አንተ በእኛ ስር ትቆያለህ? በእኛ ስር ማለት በእኛ ስር ነው። ተመርምሮ ውጤቱ እስከሚመጣ ድረስ በእኛ ስር ትቆያለህ ወይ? ያለው እኮ በየመን ስር ነው ያለው። ቦታ የመኒ በህጋዊ ቦታ ነው ያለው። የመኒ ህጋዊ ቦታ ነው ያለው። ስለዚህ we know that like ተክላይ እናውቃለን። እሱ እኔ ያልኩ ነገር አጭርና ቀጭን ነች። ኦኬ ችግር የለውም። አንተ በእኛ ስር ትቆያለህ። የእኛ ሰው እናደርጋለን። ከተማ ላይ እዛው ትቆያለህ። ጥሩ ጥበቃ እናደርግልሃለን፣ ማንም ሰው እንደማይነካህ። ከዛ የራሳችን ሰው ልከን ደግሞ እዛው የተባለ ሬሳ ሰርሽ አድርገው ሄደው ሬሳውን ያመጣታሉ። ተመርምሮ እስከሚመጣ ድረስ ግን አንተ በእኛ በውስጥ የተደረገብኝ ነገር እስካሁን ስለማውቀው ሳይመረመር እኔ ለማንም ሰው እንትን አለ ተክላይ እኔ አልገባኝ ነገር ያለሁበት ሁኔታና የተደረገብኝ የደረሰብኝ ሁኔታ ነው የማውቀው። ማንም ሳያውቀው ላይክ ተክላይ እያልኩ ያለሁት እኮ ለዛ ነው። አንድ ነች፣ ቀላል ነች ጥያቄዋ። ችግር የለውም ይመረመራል። ግን ተመርምሮ ውጤቱ እስከሚመጣ ድረስ 1 ወርም ትፍች 2 ወርም ትፍች በእኛ ስር ትቆያለህ። ጥሩ የሆነ ከለላ ጥበቃ ይደረግልሃል። በዚህ ከተስማማ ሁሉን ነገር ለማድረግ ዝግጁ ነን። ሬሳውን ሄዶ የሚያመጣ ሰውን ደግሞ የራሳችን ሰው እናደርጋለን። የእናንተ ሰው ሳይሆን የራሳችን ሰው እናደርጋለን። አንተ ውጤቱ ተመርምሮ ውጤቱ እጃችን ላይ እስከሚገባ ድረስ በእኛ ከለላ ውስጥ ትቆያለህ። በዚህ ከተስማማ እኛም የማንስማማበት ነገር የለም። እቺ ነች አንደኛና መጨረሻ ጥያቄ። ሀቡ ከዚህ በላይ መጠየቅ አልፈልግም። እንትን ብሎኛል። ለዚህ መልስ መስጠት አለበት። እየጠበቅን ነው ምላሽ። ይኸውልሽ ሀቢባ እኔ ያለሁት ከህግ ስር ነው። በኢትዮጵያ ህግ አይደለም፣ በየመኒ ስር በየመኒዎች ባሉበት ከነሱ ስር ነው ያለው። ስለዚህ እዚች ቦታ እያለሁ ይመርመር።
ተመርምሮ የእሱ አይደለም ሲባል እኔ በፈለጋችሁ ሰዓት በፈለጋችሁ ጊዜ በራሴ አይደለም ማንም ሰው አንስቶ መውሰድ ይችላል። ማንም ሰው እዚህ አካባቢ ያለውን ሰው አንስቶ መውሰድ ይችላል። ስለዚህ የሰጠንክን ሁሉ እየተቀበልክ እኮ አይደለም ተክላይ፣ ብዙ አማራጮች እኮ ሰተንካል። ይሄ የመጨረሻው አማራጭ። በመጀመሪያ ልጆቹ ቪዲዮ ይቅረጹ፣ እሱንም እምቢ፣ ለደህንነታችን እንፈራለን። እሺ፣ በመጨረሻ ደግሞ ይኸው አሞራው ኦፈር ያደረገልክ ነገር ኦኬ እናስመረምራለን፣ ግን አንተ በእኛ ውስጥ ሁን አለክ እኮ። ይሄ መጨረሻው። ይሄስ ምንድን ነው ምክንያትክ? ለእያንዳንዱ ነገር ምክንያት እያቀረብክ ነው። ኃላፊነት የሚወስደው ማለት አሞራው አሌክስ ኃላፊነት ይወስዳል። በምን አይነት ኃላፊነት ነው እዛው ሰው ስር የምቀመጠው? ያለሁት አሁን ነገርኩሽ እኮ ህግ ስር ነው ያለሁት። ስለዚህ ኃላፊነቱን የሚወስድልህ አካል ነው የምትፈልገው? ቆይ እሺ፣ ኃላፊነቱን የሚወስድልህ አካል ነው የምትፈልገው? ከማንም ሰው ያለሁት ከህግ ስር ነው አለሁበት ቦታ። ስለዚህ ያንን ይመርመር። ከተመረመረ ያኔ እንትን በሉ፣ ያኔ ጠይቁኝ እኮ። አሌክስ ኃላፊነቱን ትወስድለታለህ? ማን ኃላፊነቱን የምንወስድ ከሆነ እኮ ሀቡ እሱ እዛው ያለ ማንም ሰው የራሳችንም ሰው ሆነ የራሱ ሰው ሄዶ አጥንቱ ማምጣት የለበትም፣ አይችልም። ካመጣም ተጠያቂ ያ ሰው ነው። ገባሻ? እዛ ሆኖም ደግሞ ልጅቷ አትመረመርም። ልናደርጋት የምችለው ነገር ለእቺ ለሁለቱም ፌር ነች፣ ለተክላይም ለሃና። ገባሻ? በእኛ በፈለገው ከተማ ላይ ገባሻ? ግን ማህል ከተማ ላይ ነው ያልክሽ፣ ወይ ጅዳ ወይም ደግሞ አንደኛዋ ትልቋ ከተማ ላይ ያለችው። ገባሻ? ከዚህ ሀገር ወይ እዚህ ሀገር ነው የምፈልገው ካለ የራሳችን ሰው እናደርጋለን፣ የራሳችን ጥበቃዎች እናደርጋለን። እችን ልናደርግ እንችላለን። በዚህ ከተስማማ ጥሩ፣ ካልሆነ ግን ከዚህ በላይ መጋጋጥ ሶሻል ሚዲያ ላይ ድካም ነው ትርፉ፣ ምንም አይነት ውጤት የለው። የመጨረሻውን አማራጭ ያ በተጨማሪም ደግሞ እነዛ በህግ እሱ ያለበት በየመን ህግ ከሆነ ባለበት ሀገር ህግ ከሆነ እነዛ ልጆችም እሱ ባለበት ሀገር ነው ያሉት አይደል? አብረው ነው ያሉት። ስለዚህ እነዛ ደግሞ ከህግ ካለው ከሀገሪቱ ህግ በላይ አይደሉም። በቪዲዮ ቢወጡ ቀበርናት ብለው ቢናገሩ ለምንድን ነው ይሄን ያህል የፈራው? ምክንያቱም የሀገሪቱ ህግ ባለበት ህግ ያለበት ሀገር ከሆነ ያለው ለምንድን ነው ያን ያህል ያስፈራው? የቀበሯት ልጆች እኮ ሙታባቸው ቀብረዋት ከሆነ የእውነታቸውን ከሆነ የእውነታቸውን ነው የሚመሰክሩት። ስለዚህ ለምንድን ነው ልጆቹን ቀብረናታል ብለው በቪዲዮ ወጥተው ማይናገሩ? ምክንያቱም ያሉበት ጥበቃ ያለበት ህግ ያለበት ሀገር ነው ብለዋል። በየመኔዎች ህግ ቁጥጥር ስር ከሆነ ያሉት ለምንድን ነው ያን ያህል የፈሩት ወጥተው እንዳይናገሩ ቀባሪዎቹ? ተክላይ እዚህ ጋር ሰማعني ያለህ ተክላይ ሰማعني በየመን ቁጥጥር ስር ብንሆንም የየመን ሀገር ምን አይነት ሀገር እንደሆነ የየመን ያለችበት ሁኔታ እናንተ ታውቃላችሁ። ስለዚህ ተክላይ ሓንቲ ነገር ናይ መጨረሻ ክዛረበካ እዛ ቆልዓ ካባኻና ካፍቶም ሓትካ ወፃኢ ኣይኮነትን ዘላ ሓቂ ንገረኒ እንተልካ ማለት እዩ። ጉዳዩን ካልእ ነገር ከይዱ ካልእ ነገር ታይተበፅሕና በቃ ልቃቅዋ ዛ ቆልዓ ትዳሎ ነገር ተሃልዩ ወላ ናይ ሕጊ ከለላ ድኻ ትዳሊ ወላ ናይ ገንዘብ ድኻ ትዳሊ ወይ ሂዩማኒቲ ኖ ፅናሓኒ አና خبير يزربካ ዘለኹ መንገደኛው ከምዛ አይሆነን ብሮ ርግእ መበል እስታይ ላይክ ሀቢባ እንደዚህ አይደለም ሲጠየቅ ገባሻ? ይባለፈን ብዙ ነገር ስለተሳሳትን በሰከን ያለው ነገር መሆን አለበት። ሁለቱ ነገር ከሁለቱም አንዱ ነገር ይስማማ። ገባሻ? ወይ ቀብረናታል ያሉ ሰዎችን በቪዲዮ መጥተው ያብራሩ ለህዝቡ፣ ካልሆነ አሊያም ደግሞ ልጁ በእኛ ቁጥጥር ስለሆነ ልጅቷን ሰው ልከን ሬሳውን አምጥቶ ይመረመራል። ከዚህ ሁለቱም አንዱን ምርጫ መቀበል አሞራው እኔ ሁለት ኦፕሽን ነው የምሰጠው። አንደኛ ተክላይ የቀበሩት ሰዎች በቪዲዮ ትኩስ ልጅቱ ነፍሷ ሲወጣ የሚያሳይ ቪዲዮ ቀርጸው ልከውለት ከሆነ በጊዜው ምንም ሳትሆን አፈር ሳይነካት የላኩለትን ቪዲዮ በማሳየት፣ ሁለተኛ አላኩልኝም ካለ የቀበሯት ሁለት ሰዎች ናቸው ብሏል። እነዛ ሰዎች መተው ወይ ለህግ ሰጥተው እጃቸውን እዛ አካባቢ ላሉ የመኖችን ቢሆን ሰጥተው እኛንን ብለው ይስጡ፣ ካልሆነ ቪዲዮውን በዋትስአፕ ቀርጸው እኛንን ይሄን ያደረግነው ብለው በዋትስአፕ ይላኩ ቪዲዮአቸውን፣ በቪዲዮ መረጃ ይሄንን ያቅርቡ።
ነገሩ ይብረድ። ከዛ ውጭ በክብር ነው የምንነጋገረው። ገና ተጀመረ እንጂ ስላላለቀ በቁጣ ምናምን ስልክ የምንዘጋው ከላይ በምንወርደው ነገር አይደለም። ብዙ ሰው ከታች ቁጭ ብሎ እየተከታተላችሁ ነው። ወንድም ተክላይ ስትመልሱ ተረጋግታችሁ ብትመልሱና መፍትሄውንም ከእናንተም ጭምር እንድታመጡ እንፈልጋለን። ከዛ ውጭ ያለው ነገር ግን በፍጹም ልጅቱን አሁን ምን አደጋ ሊደርስባት እንደሚችል የሚያሳይ ነገር ነው የሚወራው ነገር፣ አሳማኝ አይደለም። ስላልገባኝ ነው ሚኮ ለአንተ ልጠይቅህ። አሳማኝ ያልሆነው ነገር ተክላይ በእኛ ስር ከለላ ሆኖ የራሳችን ሰው ልከን ምርመራ ማድረጋችን ነው ወይስ ሌላ ነገር? ስላልገባኝ ነው ኤክስፕሌን እንድታደርግልኝ። ኖ ለሱ ነው እሱ ያለንን ነው። ልጅቱ በህይወት የለችም ላለን አሳማኝ አይደለም ነው እንጂ አልኩት። አንተ ያልከውን ዲፌንድ እያደረኩ አይደለም። ላይክ አክቹሊ ለሁሉም ጥሩ ነው። ላይክ ለሱም ሐቅነቱን ነፃ ለማውጣት ነፃ ላይክ ተመርምሮ እውነተኛውን ከተረጋገጠ ማንም የሚነካው የለም። ተመልሶ ወደ ነበረበት መመለስ ይችላል። ማንም የሚነካው ሰው የለም። ገባህ አይደል? ግን ይሄ ነገር እዛ ሆኖ ይመርመር ማለት ሌላ አንደኛ ጥፋት ነው። ይህንን ውሳኔ ብቻችሁን እንዳትወስኑ፣ ብትስማሙም ከቤተሰቦች ጋር በስነስርዓት ተመካከራችሁ መፍትሄ መበጀት አለበት። ወይ አሊያም እሱ ከሁለቱም አንዱ ይምረጥ ወይም ደግሞ ሰከን ብላችሁ ስሩበት። አዎ ይህንን አስባችሁበት ነገር ልታሳውቁን ትችላላችሁ። በደንብ ከቤተሰብ ጋር ተመካከራችሁ አሁን ወስነው ይንገሩን። ከሁለቱ ኦፕሽኖች አንዱ ይምረጡ። በዚህ ፍጥነት አይወሰንማ። በደንብ አስበው ይወስነው ይንገሩን። አቤት እሺ ተስፋዬ ቅልቦች ለአንተ ጥያቄ እድል ስጪ ተብያለሁ። ለቅልቦች በመሀል አልሰማዎቹም። እውነት ለመናገር ሸለብ አድርጎክ ነበር መሰለኝ። ሶሪ አይ ቲንክ ሌሊት ነው ነቅቶበታል። እሱም ለዛ ነው ድካም ላይ ስላለ ነው። በኢትዮጵያ ለ8:25 ጉዳይ እኮ ነው። ተስፍሽ አድርጌው መጠየቅ ትችላለህ። ቅልቦች እስኪ ወደ ራሱ ማለት እስኪነቃ ያ አሁን እንግዲህ ረጅም ሰዓት ላይ ነው እየተቀመጥንም ያለ ነው። አትታክቶ ባካችሁ። አሁንም ለህዝቡ ዴይ ቱ ዴይ እየመጣንም ማሳወቅ ደክሟችሁ ከሆነ በውስጥም ከሀቢባ ጋር ከተስፋዬ ቅልቦች ጋርም ከነሚኪ ጋርም በጋራ ሆነን መፍትሄ የምንፈልግበት ላይ እናድርግ። ከዛ ባሻገር አሁን መጠየቅ የፈለግኩን ነገር ምንድን ነው፣ እናንተን ብዙ ነገሩ ጫና እየበዛብን ነው ያሉት ማስረጃዎች በዲኤንኤ መረመሩ ምናምን የሚባሉትን ነገሮች ከናንተ አንድ ሰው ወክላችሁ እኛም ደግሞ አንድ ሰው አዘጋጅተን ከሁለቱም ወገን እናንተ የምትሉትንም ነፃ ለማምጣት ቦታው ላይ ሄዶ የሚሄድ ነገር ሴቭ የሚሆንበት በእናንተስ በኩል አንድ ነገር አለ ወይ? እነሱን አሁን ኑና ይህንን ነገር አሳውቁ ወይም ደግሞ እዛ ቦታ ላይ ሄዳችሁ የምናምነውን ሰው አረጋግጡልን ካልን በኋላ እናንተስ ከቨር የምታደርጉልን። ምክንያቱም እዛ ድንበሩ ከባድ ከሆነ እኛ እስከዚህ የምንልከው ሰው አደጋ ላይ አይወድቅም ወይ? አንድ እነሱም እንዴት ነው የሚከላከሉት? እናንተም እነሱም ሴቭ የሆነ ሰው ለማድረግ ደግሞ በምን መልኩ መስራት ይቻላል? ትልቁ ነገር ግን እነዚህን ነገሮች ደግሞ ለቤተሰብ እንደዚህ ምንድን ነው ነግራችሁ ነው ልታቆሙ ያሰባችሁት? እንግዲህ እናንተ ኃላፊነት ወስዳችሁ እዚህ ጉዳይ ውስጥ ከገባችሁ መጨረሻው ምንድን ነው እንዲሆን የምትጠብቁት እናንተም ደግሞ በአፋችሁ ልጅቷ መጥታለች የሚለውን ደግሞ ደግማችሁ የላክንላችሁ ማስረጃ በትክክል እሷ ነች ካላችሁ እሱን ግልጽ አድርጋችሁ ንገሩን። አይ የተላከልንና የላክነው እኛ እርግጠኛ አይደለንም የሚለውንም ከእናንተ ቃላችሁን እንፈልጋለን። አመሰግናለሁ። ተስፍሽ አሁን ላልከው ያው እንደምታውቀው ሰሞኑንም ስላየኸው ህዝቡ ከታች እስከ ላይ በህይወት አለች ታይታለች፣ እዛ የነበሩ ሰዎች ይሄን ብለዋን እያሉ ነው። እና አሁን እንደዚህ አይነቱን ነገር ምርጫ መስጠት ኦፕሽን መስጠት በራሱ እንደ ተባባሪ አይደለው የሚቆጠረው። ምክንያቱም መኖሯን የሚያመላክት የምስክሮቹ በቦታው ቀበርን ያሉ ሰዎች መረጃ ለመስጠት የገጠር ልጅና ጓደኞቹ ከተናገሩት የተለያየ ምስክር እዛ ውስጥ ለተወሰነ ጊዜ የቆዩ ልጆች ሲወጡ የተናገሩት ነገር ታርግልኝና ላቋርጥን ለምን እንደዚህ እንደጠየቁት ታውቃለህ? ከራሳቸው አንደበት ማስረጃ ስለፈለግን ነው እየሄድንበት ያለው ነገር ከነሱ የወጣው ነገር ነው እንጂ እንትን የሚለው ኮሜንቶቹ እንትን ስላላሉ እንዳይሆንብን ከራሳቸው ቪዲዮውን ቀርጸው የላኩት ያሳዩን እነሱ ስላሉ በአንደበታቸው እነሱ ያንን ነገር የተላከው ነገር አምነንበታል፣ አዎ ሞታለች ሚልም ጥንቅቅ አድርጎ እንዲሉት ራሷ ነች እንዲሉ
አይ አላመንበትም የሚሉ ከደሞ ከኛ ጋር ተባባሪ መሆን ስላለባቸው አሁን እኛ ምንም ብንጀር በእነሱ ድምጽ የተባለውን ትክክለኛ ማስረጃ ስለተጠየቀንም ጅምር ነው ወንድምየው ሀቡ ይሄን ላንቺ እንድትጠይቂልኝ ነው የምፈልገው ቀድም ተክላይ ምን ብሎኛል ፍራት የታቃል የሚል ነገር ተናግሮኛል እና ድልደላ ማሰራ ከሆነ ከይመች ጋር በምን ተገናኛቸው እንደገና ደግሞ ስለዚህ ልጅ በዛ መምጣት መሄድም እንዴት ሊያቅ ቻለ መሞቷስ እንዴት ለሱ ላይ ነገርቻሉ እንደዚህ ስራ ማይሰራልኝና መንገደኛው አንዴ ሪከርድ እያደረገ ስለሆነ ከነሱ ቃል እንስማ የጠየቁትን አንዴ መልሱልኝና እቺን ነገር ተከታተላላችሁ ቅድም ሜቢ መንገደኛው አልነበረም ይሆናል ይሄን ጥያቄ ጠይቀናቸው ሲመልሱ ላይቭ ሪከርዱን ወይ መመልከት እሺ መልሳችሁን እየጠበቅን ነው ሄሎ ምላሻችሁን እየጠበቅን ነው ተክላይ ወይ መልስለት ተስፋዬ መጨረሻ ላይ ጠየቀህን ጥያቄ መልስለት በቃ ካልሰማ ደግሞ ደግማትም ሀቢባና ያን ጥያቄ መልስና ወደ የሚቀጥለው ጉዳይ ባለሳሳት ቪዲዮውን ነው የጠየቀው ቪዲዮውን እሱ ነው ወይ ብሎ እሱ ነው ብላችሁ ታምናላችሁ ወይ ብሎ ለጠየቀው አዎ ቤተሰቦቿን ይቅርታ እሺ ቤተሰቦቿን ይቅርታ ብላችሁ የለ እንዴ ከቪዲዮ በኋላ እሱ አይደለም ተሳስተን ነው በስህተት የተቀረጸ ነው ይሄ አይደለም ይቅርታ ብላችሁ የለ ቤተሰቦቿን ማን ያለው ቪዲዮ አመጣለሁ ማስረጃ ጠይቃለሁ ሰያነ ያለኝ ሰው ለሱ ማስረጃ ቪዲዮ ሳመጣ ጠይቃቸዋለሁ አሁን እኮ ሰያ እንዳይናገር ሰላሉት ነው እንጂ ሰያ ይሄን ሁሉ ነገር ኢንፎርሜሽኑን ጋዘር ያደረገው ከቤተሰቡን ከጓደኛ ያለው ነገር ከሱ ጋር ሚኪ አላልንም ብለው የካዱትን ነገር በቪዲዮ ማስረጃ አምጥቼ ህጉ ይፈርዳል ገባካ አላልንም ብለው የካዱት 3 ነጥቦችን ጽፌያለሁ አላልንም ብለው የካዱት ቪዲዮውን የተቀረጸውን በእኛው በራሳቸው ይኸውልሽ ሀቢባ አቤት ይቅርታ ያጠየቁት እነዛ አይደሉም የዛን ጊዜ ሲያሳይ የነበረው ሀበሻ የሚባለው ወይም ደግሞ ከኛ ስሙ አሸናፊ እነ ይመች ጋር የነበረው ቪዲዮ ቀጥታ ሲያራምድ የነበረው ገብቶሻል ታዲያ እሱ ከማን የተላከው ከነሱ አይደል የተላከው እነሱ ነው ራሱን ወክሎ መሰለኝ እንግዲህ ሁለተኛ ደግሞ እነሱን መጠየቅ አልችልም ራሱን ወክሎ ራሱን ነው የምንጠይቀው ይቅርታ ይሄን ጥያቄ ስለጠየኳችሁ ሶ እናንተ ራሱን ወክሎ ስለሆነ ይቅርታ ይጠይቀው ሶ እናንተ ግን ስቲል በአቋማችሁ እንደጸናችሁና ስቲል ያ ቪዲዮ የእሷ ናት እያላችሁ ነው እሺ ቀጥታ ተስፍሽ አረርጊው ጥያቄ ሁለተኛ ደግሞ እዛው ሰው እናረጋለን እዛ እንገባ ወደዛ እንገባ ደግሞ ሰው እናረጋለን ታው እሺ ከሌለው እዚህ አካባቢ ያለው ሰው አርጉ ወደዛ የሚገባላችሁ ፈቃደኛ ሆኖ ወደዛ የሚገባላችሁ ዘዝቹ ሰያ ሚውት አድርግ ጫጫታ ላይ ነው እሺ ይቅርታ ምን አልክ ሁለተኛው የጠየቀው ደግሞ ሰው ካረግን እዛ ወደዛ ለመሄድ እዛችሁ ቦታ መሄድ ይችላል ወይ ብሎ አልመሰለኝ ባልሰሰ ያው ኔትወርክ እኔ ቆይ አንዴ ላጣራ እሱን ጥያቄ ተስፍሽ ወያው ሁለተኛው ጥያቄ ምን ነበረ ሁለተኛው ጥያቄ አሁን የመጀመሪያ ጥያቄ ቪዲዮ ስቲል ናው ቪዲዮ እሷ ናት ብላችሁ ታምናለህ ስቲል ናው አሁንም ድረስ እሷ ናት እያላችሁ ነው ለሚለው ጥያቄ አዎ እያልን ነው ብለው መልሰዋል ሁለተኛ ጥያቄ ከንጠይቃቸው ሁለተኛው ጥያቄ ምንድነው ኖርማሊ አሁን እነሱም ወደኛ ሲመጡ እንደሚሰጉት ሁሉ ከዚህም ደሞኛ ሌላ ሰዎች በትክክል ሄደው እንዲያጣሩ በእኛ ባመንባቸው ሰዎች ስንልክ እዛ ቦታው ላይ ስጋት ያለበት ቦታ ስለሆነ ምንድነው ኃላፊነት የሚወስዱት እነሱ ከዛን ደሞ እንትን ኖርማል ስራው ደሞ ምንድነው ስራው ተክላይ ጥሩ እሺ ተክላይ ስራክ ምንድነው እኔ ስራ
አስፈላጊ ነው። አይ ማለቴ በምንድን ነው የምትተዳደረው? የቤት ኪራይ የምትከፍለው፣ የምትበላው፣ የምትጠጣው፣ የምትለብሰው ስራክ መተዳደሪያክ እንደ ማንኛውም ስደተኛ ድንበር ላይ እንዳለ ሰው እዛውን ያለው ስራ ሰርቼ እኖራለሁ እኮ። ለምሳሌ አስተማሪ ነክ፣ ዘበኛ ነክ፣ ላይክ ፖዚሽንክ ስራክ የስራክ አይነት እዚህ ያለውን የተለያየ ስራ ብዙ አይነት ስራ አለ። እዚህ ድንበር ላይ ያለውን ሰው መጠየቅ ይቻላል። እዛ ያለውን ሰው የተለያየ ስራ ሰርቼ ስራ እሰራለሁ። እሺ ማለት ከዛው ስራ እነዛን ስራ ድንበር ላይ ያለውን ሳውዲ ድንበር ላይ የሚሰራውን ስራ ምንድን ነው ብለሽ እንትን በይ፣ እዛው ላይ እሰራለሁ። ሌላው ላይክ ሀቡ ሁለቱም እኔ ልወጣ ነው። ሁለቱም እሱና ይመች ይመካከሩበት ይህን ጉዳይ ኦኬ። ይሄ ሪሳ ልናስመረምር ከሆነ የመጨረሻውን ንገራቸው። በዚህ ጉዳይ አስበው ነገ ምላሽ እንዲሰጡን ንገራቸው። በዚህ ጉዳይ አንተና ይመች መንገደኛ ውስጥ ሀንሳብ እንጨምር አይደለም ይሄ ነገር ይስማው ነው ወይት ወርም አቤት ሀንሳብ ተክላይ አንተና ይመች አሞራ የሚባል ሰውዬ እኔ ላይ ብዙ ጊዜ አስፈራርቶኛል። ቤተሰቤ ብዙ ጊዜ አስፈራርቷል። ይሄ የማስፈራራት ጉዳይ ይሄ ለአንተ ምርጫ ነው። ስማ አንዴ ስማ ይኸውልህ ተክላይ ህዝብ ፊት እኮ ነው። አሁን እኮ ለብቻችሁ በውስጥ እያስፈራራክ አይደለም፣ ህዝብ ፊት ነው። ኖ ችግር የለውም ሀቢባ። አሁን ምን ማድረግ ልንገርሽ፣ እሱና ይመች በውስጥ ያውሩ። ገባሻ? በብር ወታደር በብር ገዝቼ ቤተሰብ አስገድላለሁ ብሎ ብዙ ጊዜ አስፈራርቶኛል እኮ። አሁን እኮ ህዝብ ፊት እኮ ነው እያለክ ያለው። አንተ የሆነ ነገር ብትሆን ችግር እኛ እንጠይቀዋለን። የሆነ ነገር ብትሆን ወይ መንገደኛው ዝም ብሎ ሚቱ ያበራል። እባክህ ወንድሜ አንዴ ቆይ ስማኝማ ልንገርህ። ተክላይ አዳምጠኝ። የሆነ ነገር ብትሆን ይኸውልህ፣ የሆነ ነገር ብትሆን እኛ አሞራውን እንጠይቀዋለን። ችግር የለውም ይስማውና ገባሻ? ይስማውና ላይክ እሱ መስማማቱን አለመስማቱን ለሱና ለይመች ነው እንጂ ለኛ አይደለም። ያስፈራርቶኛል። ማንም ሰው የሰማው እስከ 500 ሺህ ከፍላለሁ። እነዚህ ቤተሰብ ሂዱና ግደሉልኝ ብሎ ሊቦት ተናግረዋል። ግደሉልኝ ያልኩት ነገር ካመጣ እኔ እቀጣለሁ። ማስረጃ አለክ? ቪዲዮ ካመጣክ እኛ እንጠይቀዋለን። ቪዲዮ አለክ? ማስረጃ ላክልኝ ዋትስአፕ ላይ ቪዲዮ ላክልኝ ዋትስአፕ ላይ። እሺ ሀቢባ ኖ ችግር የለው እኔ እቀጣበታለሁ። ይገደሉልኝ ካልኩኝ እኔ እኮ አፉን አውጥቶ ይገደሉልኝ ካለ የሚል ቪዲዮ ካለክ ላክልኝ ዋትስአፕ ላይ እንጠይቀዋለን። ኤንዌይ ሁለቱን ሀሳብ ልንገርሽና ሀቢባ ይስማ፣ በስነ ስርዓት አድርጎ ይስማ። ገባሻ? ቪዲዮ ይላክልሽ ኤኒ ታይም 24 አወርስ አለ። ትምህርት አሁን ዘግተናል። ምንም ስራ የለብኝም። ቁጭ ብዬ ነው ቤት ያለሁት። የትኛውን ሰዓት መምጣት ይችላለሁ። አንደኛ ሁለት አማራጭ እንሰጣችኋለን። ይህን ሰጥቼ መልሱን ሰምቼ እወርዳለሁ። ዛሬ ዛሁን መልስ መስጠት እሱና ይመች ይመካከሩበት። አንደኛ ይሄንን ሬሳ በራሳችን በገለልተኛ ወገን ይመረመራል። ግን ከመመርመሩ በፊት እሱና ይመች በእኛ ከሌላ ውስጥ ይቆያሉ። ልጅቷ እሷ ከሆነች ይለቀቃሉ፣ ካልሆነች ይያዛሉ። ከዛ ሌላው የሚመጣውን ጥያቄ ይደረጋል። ሁለተኛ ጥያቄ ደግሞ ልጅቷን ቀብረናታል ያሉ ሰዎችን ሁለቱ ሰዎች በቪዲዮ መጥተው ለህዝቡ ያብራሩት። ከዚህ መልስ ደግሞ አሁን እሱና ይመች፣ እሱ ብቻ አይደለም በእኛ ከሌላ ውስጥ መቆየት ያለበት እሱና ይመች። ገባሻ? ሁለቱም ይሄ ነገር ምክንያቱም አቀባይና ተቀባይ ስለሆኑ ማለት ነው። ገባሻ? ሁለቱም በእኛ ከሌላ ውስጥ ይቆያሉ። የራሳችን ገለልተኛ ወገን ልከን ይመረመራል። አሊያም ደግሞ ይህን ነገር ሁለቱም ካልተስማሙ ደግሞ ቀበርናት ያሉ ሰዎችን ራሳቸው በቪዲዮ መጥተው ለህዝቡ ያብራራሉ። የራሳችን ጥያቄዎች አሉን እንጠይቃለን። ከዚህ ሁለቱ መልስ ዛሬ እንዲመልስልን አንጠብቅም። ገባሻ? ይደዋውሉ፣ እሱና ይመች ይደዋውሉ፣ ጨርሰው ይንገሩን። እች ነች መልሳችን። ገባሻ? ምክንያቱም እች ልጅ ኑራም ከሆነች በእጁ ላይ ያለችው የሆነ ነገር ሊያረጋት ይችላል። ገባሻ? እሱ እዛ ያለ ሂደህ ሰውም አምጣ ልትልም አችልም። ምክንያቱም ቦታው በእነሱ ከለላ ስር ስለሆነ ላይክ መደባበቅ አያስፈልግም። ግልጽና ግልጽ ነው። ምክንያቱም ቦታውን በደንብ አድርጎ ያውቀዋል እሱ። እኛ ሙሉ ዋስትና እንወስዳለን። 3 የተወጣጡ ሰዎች እናደርጋለን። ትላልቆች ሰዎች ማለት ነው። ገለልተኛ ከሀናም ከነተላይም ከነይመችም የወጡ ገለልተኛ ወገን አድርገን በራሳችን ወገን ከዚህ ሁለቱ ካልተስማማ ግን ሁሉ ነገር ተጠምጥሞ ራስ ላይ ማን ነው የሚጠመጠመው? ተክላይና ይመች
ጋ ነው የሚጠመጠመው። ለዚህ መልስ እሱና ይመች ተመካክረው ለህዝቡ መልስ መስጠት አለባቸው። ሁሉም ኖ ኖ እያልክ አይሆንም፣ ምክንያቱም የሰው ነብስ ነው። ጨርሻለሁ። ለዚህ መልስ ደግሞ እንጠብቃለን። መልካም ሌሊት ለሁላችሁም። በታች ሆኜ እሰማችኋለሁ። ሀቢባ ካስፈለግኩኝ ጥሪ አሉ። አሞራው ግን እዚህ ጋር ሳትወጣ ቢከዝ ምን መሰለ ብራዘር፣ አሁን በህይወት ያለ ሰው ስለ እንደዚህ አይነት ምርመራ ሁኔታ ስናወራ ለልጅቱ ከዚህ በኋላ ለሚፈጠረው ነገርም ሙሉ ኃላፊነትን ማን ነው የሚወስደው? ቢከዝ ልጅቱ በህይወት መኖሯን ብዙ ሰው ከመሰከረ ልጅቱን የሚለቁበትን መንገድ እንድንፈልግ ነው። ወደዛ ከተገባ ያንን መረጃና ያንን እንትን ለማሳካት ሌላ አክሽን ነው የሚወሰደው። ስለዚህ እኔ በእኔ በኩል ይሄን ነገር ለመቀበል አልችልም። ምሳሌ ገብቶሃል? በህይወት መኖሯን ሁላችሁም ያውቃሉ። እዛም የወጡ ልጆችን ተናግረዋል። አንተ ላይክ ዋስትና ማን ነው የሚወስድበት? የራሳችን ሰው ልከን እናስመረምላለን አልከውስ። ለዚህኛ ማን ነው ዋስትና የሚወስዱ? ምክንያቱም እነዚህ ሰዎች እዛ ቦታ ላይ ነው ያሉ። ልጅቷ አለች ከተባለች ደግሞ እነሱ እጅ ላይ ነው ያለችው። ገባህ? የሚሄደው ሰውም የዛን ጊዜ ከተገደለ ወይ ከጠፋ እንደ ጠፍታ ያለችው ልጅ ነገ ይሄኛው የሄደ ሰውዬ ማን ነው ሪስክ የሚወስድለት? ሰው ለዚህም ማገናዘብ አለብን። ገባህ? ይሄኛው ነገር ስናስመረምር እነዚህ ሰዎች በእጃችን ላይ በትላልቆች ሰዎች ላይ የሚኪ ጥያቄ አልገባህም? አሞራ የሚኪ ስጋት አልገባህም? ለሚሄደው ሰው ሳይሆን አሁን ለማስመርመር እኛ ፈቃደኛ ከሆንም በህይወት መኖሯን እያወቅን ዛሬ ሊገሏት ነው። ምክንያቱም እኛ የምንልከው ሰዎች እኮ ሀቢባ ሬሳው ያለበት ቦታ የታወቀ ነው። ብዙ ሰዎች የሚያውቃሉ። የተመላለሱበት ቦታ አለ። የትኛው አካባቢ መሆኑን ይታወቃል። የሬሳውን ምስል በደንብ አድርጎ ይታወቃል። ገባሻ? አዲስ የተገደለና የኖረ ደግሞ በደንብ አድርጎ የሚታወቅ ነው እኮ አሞራው። አይን ሲሉክ ታዲያ ያየነው አጥንት እኮ የ3-4 ዓመት ጭንቅላት ነው። ሀዊ አይን ይታየና አልተስማማም። አንተም አልተስማማም። ገብቶኛል። ያንተ ግን ታክቲኩ ደግሞ ሌላ ሲሆን አጉል በህይወት ያለ ሰው እንዳናጣ ጭምር ይሄንን ቤተሰብ አካል አለ፣ ብዙ የሚቀርብ ሰው አለ። ይሄን ነገር ወደዛ ነገር ሲገባ ሌላ ነው ስቴፑ። እኛ ያለ ነው በሽምግልና ልጅቱን ስጡን፣ መልሱልን፣ ምንድነው የምትፈልጉትን ነገር እናድርግ እያልን ነው። ምክንያቱም የአይን እማኝም የገጠር ልጅም አብረው የነበሩት ሰዎችም የሚያወሩን ነገር ሌላ አይነት ነገር ስለሆነ ከሚለው አንጻር ነው። አሞራው ያው በቅንነት ነው እንትን ያልኩት፣ ሌላ እንዳይመስሉ ብራዘር። እኔም በቅንነት ነው መልስልና ይሄን ከተደረገው እኮ መኩ 4 ቀን ሙሉ እየተሰደብንበት ነበር። እኔ ከእናንተ በኋላ ነው የመጣሁት። ገባህ? እዚህ ነገር ላይ የገባሁት ይህን ነገር በስምምነት እንድንፈታው ነው። ከ4 ቀን በላይ ሙሉ በሁለት ወገን ስሰደብ የቆየሁት ስቲል ነው ማለት ነው። ገባህ? በዛ ነገር ግን መፍትሄ ስላላገኘን አማራጭ አለን፣ መፍትሄን መፈለግ ነው አይደል? ኦኬ፣ ይህንን ነገር አይሆንም። ገባህ? ልጃቸው እጇ ላይ ያለች ሞተች ብለው ካዱ። ይሄንም አይመረመርም አሉ፣ በእኛ ክልላም አይገቡም አሉ። አማራጭ ምንድን ነው? አማራጩን ላይክ ምንትን አለብህ። ገባህ? ከንቱ መቅረት አለባት ማለት ነው። የሆነ አንደኛው ነገር የሆነ ቁም ነገር ለማግኘት የሆነ ነገር ሪስክ ወስዳለህ። አንድ ልጨምርህ እዚህ ጋር ደግሞ ይቅርታ፣ ግን ሀቡ የቅድም ሚዩቴን ያነሳሁት እየነዳው ስለሆነ ለሁላችሁ ይቅርታ። እሺ፣ በጣም ሶሪ። አሞራው አሁን እቺ ልጅ በህይወት እንዳለች ቅድም ሚኪ ያለውን በህይወት እንዳለች ብዙ መረጃዎች ወጥተዋል፣ እያመላከቱን ነው አይደል? መንገደኛው ካንተ በላይ እኔ 100% ሹር ነኝ ልጅቷ አለች ብዬ መከራከር ነበር። ስኪል ነው መከራከር ያለሁት እኮ እኔ ነኝ። አለች አልሞተችም። ለዚህ ደግሞ ለማረጋገጫ ደግሞ እንደ ሐሳብ እያቀረብኩኝ እንጂ ሞተች አላልኩም። እንደ ሐሳብ ማጠናከሪያ እኮ ነው የምናገረው። አንደኛች ልጅ በህይወት መኖሯ ብዙ ሰው መረጃዎች እየወጡ ባሉበት ሰዓት እቺ ልጅ የሆነ ነገር ብትሆን ዲኤንኤው ምናልባት እኮ ዛሬ ገለው ነገ ዲኤንኤው ወስደ መመርመር ይቻላል። ስለዚህ አሁን የምንፈልገው ከሱ በተጨማሪ እቺ ልጅ በህይወት አለች በህይወት የለችም ብለው የመጨረሻ ንጽህናችን ሊያረጋግጥ የሚችል ዲኤንኤ ነው ካሉ ደግሞ ዲኤንኤ ብቻ ሳይሆን የልጆቹ ፎረንሲክ ምን እንፈልጋለን። የአሻራ ምንድነው አሻራ እንዲሰጡ እነዛ ቀበርናት ያሉ ልጆችም ይሁን ተክላይም ይሁን ይመች ይሁን ፎረንሲክ እንዲሰጡ እንፈልጋለን። ምክንያቱም ዛሬም ገለዋል ሊያድሩ ስለሚችሉ። ስለዚህ በተጨማሪም ይሄም እንፈልጋለን። አባ ነዛ ንጹህ ቀባሪዎች ከሆኑ ፎረንሲክም እንፈልጋለን፣ ወይም የጣት አሻራ እንዲሰጡ፣ በአጠቃላይ አሻራ እንዲሰጡ ማለት ነው። ያ ይሄ ያሞራው አይዲያ ነው። ያሞራው አይዲያ ነው። የኔ አይዲያ ደግሞ ከአይን እማኞችም እዛው የነበሩ ሰዎች ወጥተው ካወሩትም የመንገደኞቹ አብረው የሄዱ ሰዎችም አንድ አለመሆን፣ ደውሎ ለተክለ የተናገረው ሰው ምን አይቶ ነው ቀብረናን ያለው ምን መረጃ ሰጥቶ ነው
ይሄን በማየት ልጅቱ በህይወት በመኖሯ ባይን አይተናን ያሉ ሰዎችም ጭምር ስላሉ ከዚህ ኢንፎርሜሽን አንፃር የዲኤንኤ ምርመራ የሚባል ነገር ሰው መርጣችሁ ስጡንና ሄደን እንመርምር የሚለውን ነገር በእኛ በኩል አንቀበልም። በእኛ በኩል አንድና አንድ በሶስተኛ ወገን የሚሆን በአራተኛ ወገን ልጅቱ ይቻት ብለው ይስጡን። እኛ ለማንም አንናገርም። የሚፈልጉትም ነገር እዛ ላይ ወይ ደላላ ለደላላ ሰው ተቀማምተው ከሆነ ሀቡዬ አንቺ የራስሽ ሰው አለሽ፣ እኔ የራሴ ሰው አለኝ። እኔ አንቺን ካገትኩብሽ አንቺ እኔን ታግቻለሽ። ይሄ ኬዝ ከሆነ እዛው ዲል አድርገው ልጆቹን ይመላለሱ፣ ወይ ደግሞ የገንዘብ ሁኔታ ገንዘብ ስላልከፈለብኝ ነው ሰው ያስኩትና ምን ነገር ከሆነ እኛ ግባት ልንሆን የምንችለው እህታችንን በኪሳችን ባለ ገንዘቡን ለነሱ ሰተን እህታችንን መቀበል ነው። ከዛ ውጭ ያለውን አማራጭ አሁን እያወሩት ያለውን ነገር እንስማ፣ ሪስፔክት እንደራረግ፣ እንከባበር ብለን ነው እንጂ ይሄ ዲኤንኤ ሁኔታ የማይሆን ነገር ስለሆነ እኔ በዚህ እጄንም አላስገባም። ማንም ሰው አይደለም። አሞራው የሚያመጣው አይዲያ ትክክለኛ አይዲያ ነው፣ እንደ መፍትሄ ሐሳብ ነው ጋይስ። ይሄ አሁን አሞራው ይሄን አለ ሚኬን አለ ሳይሆን አሞራው ሐሳብ አመጣ፣ እኔም ሐሳብ አመጣው፣ መንገደኛውም ሐሳብ እያመጣ ነው። ተስፍሽም ተናግሯል። ሁላቸውም መኩና ሰየው እንዳትናገሩ ስለተባሉ ነው። በእኛ በኩል አሁን አብዛኛውን ያየ ነው። እኔ ምሳሌ በራሴ ቤት አይደለም የገባሁት፣ በአንቺ ቤት ነው የመጣሁት። እንደሚሰማው አንድ ኢትዮጵያዊ እንደሆነ ሰው እንደሆነ ሁሉ የሚሰማውን ሐሳብ ለመስጠት ነው እንጂ የገባሁት ቤተሰብን ውክልና ይዤ መጥቻለሁ ብያለሁ የተናገርኩ ያለሁት አይደለ። እንደ አንድ ሚኪ ነው ፐርሰናሊ ውረድ ብትይኝ አልወርድም፣ ውክልና አለ አልልሽም፣ እሺ ብዬ ነው የምወርደው። ግን አይዲያዬን ነው የምናገረው። ገባሽ? ከዛ አንፃር እኛ እህታችን በህይወት ያለች አሁን መቼ ያወጡኝ ይሆን እያለች እያለቀሰች ያለች እህታችንን ነው እንጂ የምንጠብቀው እንደዛ አይነቱን ድራማማ በቀደም አለፍ ነው እኮ። ይሄ አያስማማም። 100% የኔ መልስ ይሄ ነው። ሌላ ኦፕሽን ካላችሁ ግን ተነጋገሩና በትዕግስት ማንም ሳይሰደብ የማንም ቤተሰብ ሳይስፈራራ ይመችም ይሁን የተክለይም የማንም ቤተሰብ በቤተሰቡ ላይ ማንም አይቀልድም። እዛ ደረጃ ማንም መድረስ የለበትም። አንድና አንድ እናንተ በማታውቁት ተክለይም በማያውቀው ነገር ይመችን በማያውቀው ነገር አሳምነው ደውለው የነገሯቸው ሰዎች እህታችንን ደብቀዋት ከሆነ በቃ እነሱ ሰዎች ጋር ነው ዲል ማድረግ ያለበት። ተክለይ ደውሎ ለምንድን ነው ሞተች አልከኝ ንገረኝ። ጠይቀውኛል። በሀቡ ቤት ቀርቤ ነበር። በህይወት ያለች ልጅ ቀብሬ ያለው ብለህ ተናግረሃል። ሙታለች ካልከኝ ቪዲዮ ስጠኝ፣ ፎቶ ስጠኝ። ይሄን ላሳይ ለናቡ ልሂድና ነፃ ልውጣ ነው ማለት ያለበት። ቀብሬ ያለው ያለውን አልሰጥም ካለ ደግሞ ኦኬ ቪዲዮ ቅረጽ፣ ቁጭ በሉ ሁለታችሁ፣ እኛ ነን የቀበርናት በሉ፣ በቪዲዮ ውጡ፣ ቪዲዮውን ላኩልኝ፣ ለሀቡ ልላክ። አንቺ ላይቭ ላይ እነዚህ ሰዎች ናቸው ሙታ የቀበረች ካሉ በኋላ እነ ተክለ ምን ያደርጉልናል? እነዛን ሰዎች መረጃ ከሌላቸው ለምን ይሄን አሉ፣ ለምን እዛ ደረጃ ተደረሰ የሚለውን ነገር እናወራለን ማለት ነው። ገባሽ አይደል? እነ ተክለና እነ ይመች ከኛ ጋር አብረው ነው የሚሆኑት ማለት ነው። ከዛ በኋላ እነሱ ተጠያቂ አይደሉም። ትክክል እንጂ ዝም ብሎ ይሄ ተለባብሶ የሚሄድ ነገር ወደት ይሆናል። እንደዛ አይሆንም። ይሄን ነው ከይቅርታ ጋር እንግዲህ ቃላት ካጎደልኩኝ በኃይል ከተናገርኳችሁ በጣም ይቅርታ አድርጉልኝ። እውነት ለመናገር የሰው ነፍስ ስለሆነ ነው። በሌላ በቁስ ነገር የምናወራ ቢሆን ከዚህ ወርደን ሃምብል ሆነን እናወራ ነበር በትዕግስት። ግን ያችን የመሰለች ልጅ መንገድ ላይ እየደወለች ውሃ ትጠጭ እንዳትደክም እየተባለች ልጄ እንዴት ነች እያለች እያወራች ኦል ኦፍ ዘ ሰደን ጠፋች ሲባል የሆነ ሚራክል ከሰማይ የወረደ ነገር ሲሆን ሀቡ እስኪ አስቢ። እንደ ሰው ራሱ አሁን ያንቺ ልጅ አርግና የኔ ልጅ ቢሆኑ አስቢ። ሰው ይሄን ቢለን ምንድነው ፊልም የምታረጊው? ሀቡ እንዴ just ask yourself you see so እናትና አባት እኮ እንቅልፍ እኮ አይተኙም እኮ ታውቂያለሽ አይደል? so እንደ ሰው በማሰብ ብቻ ነው ይሄን ጥያቄ ልንፈታው የምንችለው እንጂ እንደ ህግ ከሄድን እንደ መረጃ ከሄድን ሶስተኛ አራተኛ ወገን ላይ ያለ ኬዝ ስለሆነ አይገኝም። ይሄን ነው ልል የምችለው። አመሰግናለሁ ሀቡ። በእኔ በኩል ጨርሻለሁኝ። ስራ ላይ ስለሆንኩኝ ወደ ስራ ልመለስ ነው። በዚህ በኩል ሁላችሁም ቢ ኬርፉል። ይሄ የዲኤንኤ ሁኔታ አሳማኝ ነው ብሎ የሚመጣ ሰው ካለ የወንጀል ተባባሪ ነው የሚባለው። በተለይ በልጅቱ ወገን ያለ ሰው ገባሻር። የታፈነው ሰው ነው። የተያዘበት ምክንያት አለ። ገንዘብ ነው፣ ጾታዊ ሁኔታ ነው፣ ምንድነው አልታወቀም። ያንን ነገር አቅርቡ፣ እንነጋገር። በውስጥ መነጋገር ነው። ሀቧ ምታዚህ ተክላይ ነበር ያዛት፣ አበበ ከበደ ነበር ያዛት የምትለው ነገር የለም። እህታችን በሰላም ወጣለች። ይቅርታ ተባብለናል። ከዚህ በኋላ አጀንዳው ተዘግቷል። ማንም በማን ላይ ማሰር የለበትም። ይቅርታ እንባባል ነው። ከዛኛ ልጅቱን ለኢትዮጵያ ሕዝብ እቻት፣ ለእናት አባት ለህፃን ልጅ እቻት ብሎ ማስረከብ ነው። ይሄ ነው። ከዛ ውጭ ያለው ነገር አሁን እየተነገረ ያለው ነገር ግን አማራጭ ሊሆን የማይችል ፈጽሞ መስማት የማንፈልገው ወርድ መሆኑን ከይቅርታ ጋር ላበሰብራችሁ ፈልጌ ነው። አመሰግናለሁ። እኔ እየወረድኩ ነው። ቴንክ ዩ ሀቡዬ። የኛን የሁላችንንም ሐሳብ አቡዬ አንዴ ለሚኪ ላስተካክለው። ሚኪ ሳትወርድ እኔ በዲኤንኤው አልተስማማውም። ነገር ግን ተስፋዬ ለሰጠው ነገር ነው። ምክንያቱ ዛሬ ገለዋት ቢያድሩ ምን ልንል እንችላለን? ካፍርናል አይመልሰን ካሉ ሚለውን
ተስፋ የጠየቀውን ጥያቄ ነው ለማብራራት እንጂ በህይወት እንዳለችማ አብረዋት የሄዱ ልጆች የተለያየ ነገሮች ሲናገሩ ሰምተናቸዋል እኮ በህይወት እንዳለች ያዩ ብዙ ምስክሮች አሉ መሞቷን ግን ሬሳዋን ያየ ግን እንደው ሀቡ እንደው ለህሌናሽ አሁን የገጠር ልጅን ያህል ተጠርጣሪ በዚህ ጉዳይ ከዚህ ከገስት ወጥቶ ይሄድ ነበር በዚህ ኬዝ ይሄዳል አይሄድም እኔ በሞት አልወጣም ከዚህ ገስት ታቅሳት ወጣ ገባሽ በዋትስአፕም ኦፍላይን ሆኗል ከኦንላይን ጠፋ ዳስ ዋይ ምክንያቱም ተክላይም እንዳይጠይቀው ይመችም እንዳይጠይቀው ጥያቄ እንዳይጠይቅ ጭምር ነው የወጣው እኛም እንዳንጠይቀው አጥፍተውት ነው ሶ ያ እኮ አልኩሽ እኮ በቃ ያለው ነገር አጠቃላይ ይሄ ነው አትሞስፌሩን አንቺ ማየት አለብሽ ሀቡ ባቡ ቤት ስላልተከታተልሽ ነው እንጂ ሁሉም ሰው ኢንቨስቲጌት አድርጎ የሆነ ነገር ይዞ ይመጣና ጫፍ ሲደርስ ፌል ያደርጋል ለምን at the end of the day የሚመጣው ውጤት የመጨረሻ የኮንቨርሴሽን ኮንክሉዥን የሚዘጋው የት ላይ ነው ወደ ምርመራ የሚባለው ነገር በይወላለ ሰው እንደዚህ ምርመራ እንቀበላለን ቤተሰብ አስቡት እንጂ ልጅ ቢኖራችሁ ልጃችሁን የሆነ ሰው ቢያግትባችሁ ይሄን ቢላችሁ ፊሊንጉን አዳምጡት እንጂ እኔ ይሄን ነው የምላችሁ ሚኪ እንቀበል ነበር እኮ አንድ ሰው አስክሬኗን አየው የሚል ቢኖር አንድ ሰው አስክሬኗን ያየ የለም እኮ እዚህ ምድር ላይ እንደው ምንቅጣ ሳይነካትኝ ቪዲዮ ቢያመጡ እኛንን ቆመን እናስረዳላቸው እነሱ ማስረዳት አይተበቅባቸውም ነበር የዛኔ ከዚህ በኋላ አይደለም ደግሞ የዛኔ እስከሚያመጡት ያንን የ3 4 አመት አጥንታ መተው እስካሳዩበት ሰዓት በነበረው ነው ከዚህ በኋላ አንድ ነገር ቢሆን ልጅቱ በህይወት ያለች ልጅ ናት ከዚህ በኋላ የሆነ ነገር ሊደርስባት ይችላል አናምንም እኛ ከዚህ በኋላ ለሚመጣ የምርመራ የምናምን ነገርና ይሄ ነው ካስቀየምኳችሁ ይቅርታ ሁላችሁንም ወዳችኋለሁ እዚህ ያላችሁ ስለላይ ያላችሁ ፌር ለመሆን ያደረጋችሁት ነገር ቴንክ ዩ አንድ ደቂቃ መኳውራ አንድ ጊዜ እድል ስጡኝና የኛን ሐሳብ አቡይ እኔ እሱን ነው እየጠየቅኩኝ አንድ ጊዜ እኔም ለወርድ ስለሆነ የኛን ሐሳብ ሚኪ ያጠቃሎታል ከዚህ በላይ እኔ የምለው የለኝ በሚኪ ሐሳብ ተስማምተናል እንግዲህ የተረፈውን አላህ ሰላሙን ያምጣ ተማክረው ከራሳቸው ጋር ደግሞ ልጃቸውን እንኩ ቢሉ ደግሞ ይሄ በጣም ጥሩ ነው በተረፈ መልካም ሆኑ ኦኬ አቡ እነሱ እኛ መስማት ስለማይፈልጉ ሚዩት አድርጊላቸው አይስሙን ችግር የለው እኛ ግን ለህዝባችንና እስካሁን የሰማነውን እንትን ላይ እንግዲህ እንደምታዩት እነዚህ ሰዎች እያደረጉ ያሉት ምንድነው እኔና አቡን ነው አይደል አያውሩን የሚሉት ኦኬ በከፍተኛ ደረጃ እየከሰስናቸው ያለ ነው እኛንን ማለት ነው አይደል አንተን አቡን አሞራውን መሲብሪስቶንን ነው አያውሩን ያሉት አራታችሁ አዎ እኛም ማናወራ ከሆነ ትክክል ነበርም ማለት ነው ይሄን ያህል ጊዜ ታግለናል ፍንጭ ይዘናል የአይን ማኞች አምጥተናል በሚዲያ ላይ አሳይተናል አሁን ከኛ ጋር አሁን እኛ ዝም እንድንላቸው ይፈልጋል እኛ ዝም የምንለው ይሄው መጀመሪያ እኔ እነዚህ ሰዎች አምጥቶ አቡ ሲያናግር አንድ ጥያቄ እንኳን አልጠየቁትም የሚመችንም አንድ ነገር አላልኩም አሁን ለምሳሌ ሊያስገድሉ ምናምን ይላሉ እኔ ህግ ነው የተጠቀምኩት በህግ ነው የተጠቀምኩት የህግ ነገር ነው የሰራነው የተደበቀው ራሱ ይመችል ያውን ሐሳብ አሁንኛ ያለንበት ደረጃ የኔም አይደለም አቤት አንተ ሚውት አድርጊው ሱይስማን አቤት ወደ መደንገዛው ካልደረሳችሁ እኛን እንገዛ ነው መኮግን ጥያቄ ጠይቀኝ ችግር የለብኝም ነው ካንተ ጋር አላቃጣቀኝ መኮኔ ችግር የለብኝም ካንተ ጋር አላቃጣቀኝ ጠይቀኝ ነው ያለክ አይ ምንም በቃ አንተ እንዳንድ እህት እያሰብክ ነው እኔንም ደግሞ ስታስብ እንዳንድ ወንድም አድርገህ አስብ ሌላ አዋጅ አታውጅብኝ ነው ያልኩት ይኸውልህ ወንድም አለም እኛ አዋጅ አላወጅም እኔ በህግ ነው የሄድኩት ወይ አዳምጠኝ የምታዳምጠኝ እኔ በህግ ነው የሄድኩት ህጋዊ ነገር ነው የጠየቁት ጥያቄ እንድጠይቃችሁ ፍቃደኛ አይደላችሁ መብታችሁ ግን እኔ ደግሞ አፌን መያዝ አይቻልም እዚህ ጋር ባናወራ ሌላ ቦታ ወጥተን እናወራለን በህግ መሄድን ማንም ሊያስቆመኝ አይችልም ግን ጥሩ ነገሩ ምን መሰለ ቁጭ ብለን በመወያየት እኔን በማሳመን ኦኬ እኔን በማሳመን ነው እኔን አፌ የምታዘጋው ወይ አቡን አፍ የምታዘጋው ወይ መሲ የምታዘጋው ሌሎቹ ግን እኛ ጋር ባለማውራት መፍትሄ አታመጡ አሁን ይኸውላችሁ ወንድሞቼ ባላያችሁት ነገር ነው እናንተ ቃል እየገባችሁ ያላችሁ የምትናገሩን ነገር ሁሉ በሙሉ የሚጋጭ ነገር ነው እስቲ አንድ ነገር እዚህ ላይ ላለው ነው የማወራው ደላላ መሆኑን እየካደ አሁን እዚህ ጋር መጥቶ የሚነግረን ነገር በምን እናምናለን አገር እያወቀ ደላላ ነው አው ደላላ ነኝ ማለት እንኳን የማይደፍሩ ሰዎች እቺ ልጅ ሞታለች ይለኝ እንዴት ነው ላምነው የምችለው ራሱን እየደበቀ እና ይኸውላችሁ እኛ
በውስጥ ማውራት እንችላለን ከፈለጋችሁ። በቃ ዝም እንድንላችሁ ከፈለጋችሁ ኑ በውስጥ እንነጋገር። ለህዝቡም ለእናንተም ለሁሉም አሁንም አንድና አንድ እየነገርኩ ያለው እኔ ደላላ ማሜ ማን ነው ጋይስ? ምን አልከኝ? እኔ እያወራሁ እኮ ነው። ለአንተ አይደለም እኮ አንተ አትስማ ብያለሁ። ክፍል አይደለም ችግር የለብንም ውጪ ላይም ብታወሩ ነው ያለው። ይመች ልኮኛል፣ ይመች አምጥቶልኛል የሚል ሰው ካለ አንድ ሰው በሚዲያ ላይ አቅርቡልኝ እያልኩ ነው። ደላላ አይደለሁም። ደላላ የሚለውን ጨዋታ ተውና ሌላውን ጨዋታ እንጫወት። እንዴ እንደዛ ከሆነ አንተ ታዲያ ህጋዊ ከሆንክ ለምንድን ነው ፖሊስ ጋር ሄደህ እኔ ደላላ አይደለሁም ስራዬ ይሄ ነው ብለህ ለምን ፊት ለፊት አቀርብም? ታዲያ ለምን ተደበቅ? ከይቅርታ ጋር ለምን ታጠፋለህ? ኦኬ ስልክ ኦን ነው። አሁን ፖሊሶቹ ይደውሉልህ ታነሳቸዋለህ? ኖ አሁን ፖሊሶቹ ይደውሉ ታነሳለህ? የት እንዳለ ትነግራቸዋለህ? ምንም ችግር የለውም። አንተ ጤነኛ ከሆንክ ምንም ነገር ከሌለብህ ምንም አያደርጉም። ምንድን ነው ታደርጋለህ? አሁን ላስደውል ታነሳላቸዋለህ? ስልክ ስጠኝና እዚህ ህዝብ እየሰማ አንሳና ፖሊሱን አውራው። ታደርጋለህ? እኔ እኮ ካንተ ፖሊስ የሚለውን ጨዋታ ተውና በራስህ የምትፈታውን ነገር ካለ ጠይቀኝ። ኦኬ እኔ ለዛ ነው እኮ የማልጠይቅህ ማለት ነው። አየህ አይደለም እኔ አሁንም የምነግርህ ማውራት እንችላለን። ስልክህን ሞክሬያለሁ። አውራኝ እናውራ። ከዛ በኋላ አውቃለሁ እንዴት እንደምትኖሩ አውቃለሁ። ሌላውም ለህዝቡም ለእናንተም የሚጠቅም ነገር መስመር አድርገን እቺ ልጅ እንልቀቅ። በቃ እኛ አንቀበላችሁ መሞትን ማለት ነው። ሞት አለች የሚለውን እንደፈለጋችሁ ብታመጡ ኦሬዲ እኛ ከበቂ በላይ ይሄን ያህል ቀን መርምረን ሞቷን አላገኝ። ሞቷን ብናገኝ እናስጨንቃችሁ። እውነቴን ነው የምነግርህ። እኔ እኮ አንተን እኮ አላውቅም። አሁን ያወቅኩ ምን አርገኸኝ አንተን ተከትዬ ሌላ ነገር አደርጋለሁ። በቃ እኛ የፈለግነው አንተን በአይን አላየም ከኛ ጎን ቆም ከፍታለህ ያልኩ ያሉት እኛና አሉም የሚል ሰዎች እኮ እስካሁን 12 ቀን እኮ መረጃ አላመጡም እኮ መኮንን ወይ ፎቶም እንዴት ያምጡ? እሺ ልጠይቅ። ኦኬ አንድ ጥያቄ ልጠይቅ። ኦሮሞዋ ልጅ ለ9 ቀን አብራት የነበረችው አይቻታለሁ ስምሽን ሄለን በይ ብሎ የተክላይ ወንድም አምጥቶ እኔ ጋር አርጓት ነበር ለ9 ቀን ብላለች። ያንን አትቀበልም? ላምጣልህ ልጅቷን ማለት ትናንትና ደቂቃ ታመጣታለህ። ችግር የለም ታመጣታለህ። ትናንትና አንድ ሽልጤ ልጅ አስገብታችሁ ይመች ነው ያመጣት። እኔ በፈጠራችሁ እንደው ፈጣሪን እንደው አሁን እኔ ስለይመች አይደለም ወንድሜ። ማነው ይመች ነው የምታወራው? ቆይ ወንድሜ ይመች ነው ተክላይ ነው የሚያወራው? ተክላይም ይመችም ሁለቱም እኔ ነኝ ይመች ነው። ኦኬ አዳምጠኛ እንዴ ፕሊዝ። እዚህ ጋር እኔ የምልህ ልጅ ይመች ወሰደኝ ጅኒ አይደለም። ልጅቷ ለ9 ወር ታግታ እዛ ነበረች። ምንድነው የተደረገው? ወንድሟ የሷን የወሰዳትን ደላላ ካፈነ በኋላ ልትለቋት፣ አማርኛ አትችልም ልጅቷ ትሰማለች። ልትለቋች ሌላ ቦታ እንዳረጋችኋት እኛ እዚህ ላይ አዋራ ስናነሳ የተክላይ ወንድም ወስዶ እዛ አረጋት ሀና ደግሞ እዛ ደግሞ ምን አሏት? እቺ ኦሮሞ ናት እኮ ልለቃት አይደለ ወይ ለምን እንደዚህ ያመጣት ሲለው ልጁ ምን አለው? እቺ አማራ መሆኗን ካወቀ ትገላታለች እንዴት ትናገርላታለች ነው ያለችው። በአንደበቷ ነው እዚህ ጋር መጣ የመሰከረችው ልጅቷ። ተስፋዬ ያናግሯታል። ይሄው እዚህ ጋር እኔ ያናግሬያለሁ። እኔ ነኝ ያመጣኋት። በውስጥ ከኛ ጋር አታመሰካክራትም፣ ከተክላይ ጋር አታገናኛትም። እኔ ምን አዳምጠኛ እባክህ ነኩ ለምን አምጥታ ከተክላይ ጋር አታገናኛትም ነው ያለው። ስለዚህ ለምን አታገናኛትም? አገናኛታለሁ እኮ ችግር የለውም። አሁን ተስፋዬም ነበር የዛን ጊዜ እዚህ ጋር አንዴ ማሚ አገናኛት ከተክላይ ጋር። ይኸውልሽ ሀቡዬ ወንድማችን ተክላይ አዳምጠኝ። ተክላይ ቆይ አንዴ ስማኝ። ተክላይ ቆይ እናገረው እየሰማክ ነው አንተ። ስማኝ ዶ ተክላይ አንድ ጊዜ አዳምጠኝ። አዳምጠኝ አንድ ጊዜ። ሀብታሙ ነኝ እኔ። ሀብታሙ አዳምጠኝ እያለክ ነው ሀብታሙ። ምናልባት በቲክቶክ ስሜ ማሜ ነው የምታቀኝ የማቅህ ሀብታሙ ነኝ እኔ። አሁን እኔ ካንተ ጎን ነው ያለሁት፣ አብሬህ ነው ያለሁት። ተማም እውነታ ካለክ ትናንትና የተሰራው ስራ አለ አይደለ? ትናንትና የተሰራው ስራ አለ። ለምሳሌ 54 መጨረሻ ታውቀዋለህ አይደለ? 71 54 መጨረሻው
71 54 መጨረሻውን ማን እንደሆነ በደንብ አድርገህ ታውቀዋለህ። መጣሁ ተነጋግረን ጨርሰን ስናበቃ ተማም። ከዛ በኋላ ምን እንዳረክ ራስህ ታውቀዋለህ። እኔ ሀብታሙ ነኝ፣ አውቃለሁ፣ ታውቀኛለህ፣ ምንም ችግር የለብኝም። ሌላ ነገር ትላለህ አንተ። እኔ ልንገርህ፣ ምንም ችግር የለብኝም። አሁን እንገናኝ ካልክ በሀቢባ ፊት ማለት ነው። ላላ አዳምጠኝ። በሀቢባ ቤት አለክ እኔ ማለት ዋይ አንተ ታቆልካ እኔን አዳምጠኝ። ትናንትና የሰራው ስራ አይደለ? ተገናኝተናል አይደለ? ለ71 54ን ታውቀዋለህ። 71 ቤት መጨረሻው 54 ታውቀዋለህ። እሱ ጋር ተነጋገረን ጨርሰን ስናበቃ ትናንትና የሰራችሁትን ስራ ታውቀዋለህ፣ አውቀዋለሁ። ተማም። እውነተኛ ነገር ከያዝክ እኔ ጋር እንገናኝና ከጎንህ ነው ያለሁት፣ እንገናኝና እውነታውን ነገር አውጣ። ከዛው ተቋርጠካል ማሜ። ተግባባን? ተክላይ ለሀብታሙ መልስ ስጠው። ለአንተ መሰለህ ሀብታሙ እየጠየቀ ያለው ሀብቶ ምን መልስልህ? የሚያወራውም እየሰማሁ አይደለም። ትንሽ ትንሽ ይሰማል። አላውቀውም፣ አያገኝም። ማንም ሰው ያናገረኝ የለም ከማስፈራራትና ከሌላ ሙከራ ውጪ ማንም ያናገረኝ ሰው የለም። አጠገቤ የነበሩ መጥተው አናግረውኛል። አጠገቤ ያሉ የአማራ ተወላጆች የሚባሉ ሁሉም ተሰብስበው መጥተው የሆነ ሰዓት አናግረውኛል። እነሱ ተነጋገርን። የሆነውን አስረዳኋቸው። ቦታውን ነገርኳቸው። መሄድ የሚፈልግ ካለ ይዘነው እንሂድ። ቦታው ማየት የሚፈልግ ካለ እዛቸው ቦታ መግባት አንችልም አሉኝ። አበቃ። ከዚህ ውጭ ሌላ ማንም ሰው ያናገረኝ ሰው የለም። እሺ አዳምጠኝ። እሺ አዳምጠኝ። ተክላይ ማንም ያወራኝ ነገር የለም፣ ምንም የሰማሁት ነገር የለም እያልከኝ ነው አይደለ? 71 54 መጨረሻዬ ማን ነው ንገረኝ። ማስፈራራት ምናምን ነገር እሱ ወደ 71 54 መጨረሻዬ ማን ነው? ይሄን ንገረኝ። አንተ ራስህ ንገረኝ የማን መሆኑን። አንተ አይደለም የምትነግረኝ። አንተ ራስህ ንገረኝ። ዋይ ለማን ነው የምትጠይቅ? እኔ እኮ ጥያቄን ጠየቅኩህ ተክላይ። አታውቅኝም፣ አላውቅህም። እሱ ወደ ደጎና አስቀምጠው በፈጣሪ ምን ልህልና 71 54 መጨረሻው የምትለው አንተ ራስህ አዳምጠኝ። በፈጣሪ ተክላይ እባክህ፣ እነዚህ ሁሉም ያሉት ሌላ ቦታ ናቸው ያሉት። እኔና አንተ ግን አንድ ቦታ ነው ያለ ነው። ተማም 71 ማለት ነው ያኔ 71። አዳምጠኝ ቆይ ተክላይ 71 ማለት ነው። መጨረሻው 54 የማን ቁጥር ነው? ይሄን ታውቀዋለህ? የማን ቁጥር መሆኑን አንተ ነገረኝ። ነው ዋይ ወድ ዛርጊት አዳምጠኝ። አንተ ስማ፣ ወላሂ በጣም ውሸታም ነህ፣ ሐላፊክ ማን ነው አንተ? መስኡልያት አልሐበሽያ ደላል ካምል ምን ነው? የሐበሻዎቹ ጠቅላላ መስኡል የሆነው የደላል ሐላፊ የሆነው ማን ነው? ይሄን ቁጥር ጠፍቶ ነው አንተ ማን ነው የምትለኝ? ለኔ የምትጠይቂ ዋይ ወድ ዛስበይቲ አጠገቤ ከሆነ ያለው አውራ ዋይ ኧረ እኔ ሀብታሙ ነኝ ልንገርህ፣ ከጎንህ ነው ያለሁት። ይሄን ጉራ ምናምን ተውና እንዴት አንተ ይሄን ቁጥር ያላቀውም ትለኛለህ? ከጎኔ ከሆንክ የኔ ኃላፊ አንተም ኃላፊ ነው ማለት ነው። አዎ አውቃለሁ፣ ይሄንን አውቃለሁ። የአንተ ኃላፊ የኔ ኃላፊ ነው። ነገር ግን አንተና እኔ በስራ ጉዳይ አንገናኝም። አዳምጠኝ ቆይ። ግን ትናንትና አዳምጠኝ 71 54 መጨረሻው እንዴት አላውቀውም ትለኛለህ? ይህ ማለት ደግሞ ሌላ ውሸት እንደምትዋሽ አውቃለሁ። ገብቶሃል አይደለ? ታዲያ 71 የራስህ ኃላፊ እንዴት ትረሳዋለህ? ልነግርህ እችላለሁ ከፈለከው ቁጥር ያወቅኸው ያስክበት ነገር ካለ ማንን ነው ምንድነው? አንተ ቁጥሩን አውጥተህ ተናገር፣ ራስን ተናገር። እኔ ለኔ ጻፍ ተክላይ ስማ እኔ እያስፈራራሁ ምናምን አይደለም። አንተና እኔ በደንብ ታውቀኛለህ። ሀብታሙ ነኝ አልኩህ። ሀብታሙ ኪሮስ ነኝ። አዳምጠኝ 71 78 26 55 4 ይሄ ታዲያ ማን ነው? ትናንትናስ ምንድን ነው ያወራችሁ ከሱ ጋር? እስኪ ንገረኝ። ተነጋግረን የተጨረስነውን ነገር ተነጋግረን ከጨረስን በኋላ አዳምጠኝ 71 78 26 55 4 የማን ነው? ይሄ የማን ነው? ታውቀዋለህ?
አንተ ባንዶ ነከራ ንከራው ታዲያ ሰው አላውቀውም እያለ አይደል እንዴ? አላውቀው። አዎ በግድ ማለት ነው። በግድ አላውቀውም። ኧረ በፈጣሪ ስም አንተ ምን ሆነህ ነው? ከ2019 በአረቦች አቆጣጠር አንስተህ በቃ የምታረገው ነገር ሌላ ነገር ነው። ኧረ በፈጣሪ ይያለው በእናትህ አንተ ምን ሆነህ ነው? ኧረ በእናትህ በዓል የሆነ ነገር እንድናገር አታድርገኝ። አሁን አትዋሸኝና እሺ፣ ትናንትና አዳምጠኝ። ትናንትና በሀፍታሙ ኪሮስ ልታረጉት የነበረው ከአረቡ ጋራ ተነጋግሮ መጣ። ኦኬ፣ አንተ እኮ ለነገሩ እኔ ያኒ መናገር ያለብኝ ልናገር እንጂ ይሄንን ቁጥር ካርከው እኮ አደባባይ ላይ ካርከው ገባህ? ቢያንስ የኛ ጓደኞች ባልደረቦች ላይናገሩ ይችላሉ። ግን አዳምጠኝ። አደስኩበል አንተ ዘራባላ ተዘራባ ታኸነሳ ስማይዶ አንተ ስማይዶ እና አንተ ዘራባላ ተዘራብ ስቁበል ናንቲ ዘራባላ ተዘራብ ስቁበል ስማ፣ እኔ በአማርኛ ነው የምነግርህ። ችግር የለብኝም፣ የቋንቋ ችግር የለብኝም። ግን አዳምጠኝ። ነገር ግን እየነገርኩህ ነው። ይሄንን ቁጥር አንተ ከካርከው መቼም ቢሆን ሌላውን ነገር ልታምን አትችልም። ተክላይ የምታረገው ነገር በፍጹም ኦኬ እንካ ልስጥህ። እሺ ይሄኛውንም ካርክ አይደለ? ሱብሃንአላህ። ይሄንን ከካርክ ያኒ ቶ ማንም ሰው እዚህ ጋር ይከታተሉናል። ብዙ ሰዎች አሉ ይከታተሉናል፣ ያውቁታል። አብረውና መናገር አይችሉም እንጂ እንደኔ ደፍረው ያውቁናል። አንተንም እኔንም ያውቁናል። ይሄንን ከካርክ ደግሞ 71 43 31 39 5 የነሳ ታውቀዋለህ። ኦኬ ይሄንንም ተውና ይሄንንም ተውና ትናንት በስቲያ ቆይ ትናንት በስቲያ 200 አዳምጠኝ። ትናንት በስቲያ ስጠኝ ቁጥሩን እያለክ ነው። ድገምለት ተክሌ። ትናንት በስቲያ 200 አዳምጠኝ። ትናንትና በስቲያ 200 ሩካብ አውርዶ የምተመልሶ አልተመለሰም። ከማል ማሜ አንዴ ቁጥሩን ድገምለት እባክህ። ቆይ ሀቢቢ አንድ ጊዜ ጠብቂ። ትናንት በስቲያ 200 ሩካብ አውርዶ ተመልሶ አልተመለሰም። ከማል ባናው ከማል ወይ ጉድ! አንተ ትናንት በስቲያ የወረደ ሩካብ ስንት ናቸው? አንተ ሩካቦች ትናንት በስቲያ የወረደ ይኸውልህ አባቴ የምትለውን ኧረ በፈጣሪ ጃል ኧረ በፈጣሪ የመጣ የምትለውን ነገር የማውቀው ጉዳይ አይደለም። ወደ እንድታውቀው እኮ እየነገርኩህ ነው ማለት ወደ ነበር። ቁጥሩን ስጠኝና ስልኬ ላይ መጥቼ የማን እንደሆነ ልንገርህ እያለክ ነው ማሜ። ቁጥሩን ስጠኝና ስልኬ ላይ መጥቼ 71 43 اكتب 71 43 ايوه اكتب 31 اكتب 31 71 43 43 ماشي 71 43 31 395 395 اخر شيء 5 እና ትናንትና ወደ 16 ሩካብ አውርዶልህ ተመለሰ። ሊነግርህ ነው። መታው ስልኩ ላይ ሊነግርህ ነው። እሺ ንገረው። ስሙ ማን ነው? የስልኩ ባለቤት በደንብ ያውቀዋል። የማን ነው? የሀበሻዎቹ ከኋላ የሚሰራው ከማን ነው? አገናኘኛ አስገባው። ይሄ ሰውዬ ረብ ፈጣሪ ይሄ ሰውዬ ስማ ወንድም። እሺ ተክሬ እንደው ያኒ እስኪ ወጣረጋ ሌላም ብላችኋል። ይሄንን የሰጣኝን ቁጥር አላውቀውም። ተክላይ ቆይ እስኪ ረጋ ብዬ ላናግርህና ምናልባት አዳምጠኝ። እኔ ነበርኩኝ ብዙ ጥያቄ ደርስብህ ይችላል። እስኪ ቆይ አንድ ነገር ልንገርህ። የቅድሙን አትርሳውና የዛ ሰውዬ ጋራ አሚያችን ጋራ እስኪ አንተም ፊት ለፊት እኔም ፊት ለፊት እንገናኝና አረቡም አንተም እኔም እስኪ ባንድ ጀዋል ላይቭ ላይ እንግባ እስኪ። ይገረለው ትስማማለህ? ማንኛ አረብ ነው? ቆይ ትስማማለህ? በኔ ጀዋል አዳምጠኝ ተክሌ፣
ተክልዬ በማርያም ማንኛው አረብ ማሜ አዳምጠው እንጂ ማንኛው አረብ እያለክ ነው ንገረው። በከማል ንግባ ከማል የሚባለው አረብ እና ደዴው የከማል ምናምን የሚለውን ሰውዬ አላውቀውም። አንተ መጨረሻው ስልክ ነው የደወልክ ብታስፈራራኝ ሰውዬ በዋትስአፕ ምናምን የምትጽፍ ሰውዬ ከሆንክ እሺ ኖ አንድ ቀን ጽፌ ባላቀም ነው ምክንያቱም መጨረሻው የሳውዲ ቁጥር ይዘህ ቁጥሬን ታውቀዋለህ። እኔ ቁጥሬን በደንብ እሺ ማሜ ነኝ እያልክ እየደወልክ የምታስፈራራኝ 40 መጨረሻው የሳውዲ ስልክ አንተ ነህ። ቆይ በፍጹም ወላሂ ነው የምላችሁ 7 ሰማይና 7 መሬት በፈጠረው እምላለሁ። አንድ ቀን ገብቼበት በስልኩ አላውቅም። ለምን ስልኬን ያውቀዋል። ስልኬ ጭራሽ የየመን ስልክ አይደለም የምጠቀምበት በፍጹም ተአምር። የመን አይደለም የሳውዲ ነው ያለው። አንተ የት ነህ? አንተ የመን ነህ? ጎረቤት ወላ ሳውዲ ወላ የዱባይ ወላ የየመን አልጠቀምም እኔ በፍጹም። አንድ ቀን 7 ሰማይ በፈጠረው እምላለሁ አልዋሽ። ግን እዛው ነህ በአካል ያውቃሃል አይደል? በደንብ ትናንት በስቲያ 16 ሩካብ ትናንትና በስቲያ 16 ሩካብ አውርደንበት ይደናል አይደለም። ቀደም እኮ ተክላይ አንተ ቀደም መጨረሻ 03 አንዴ ማሜ ቅድም አንተ በአካል እኮ አለቃ ካለቃዬ ነው ብለከዋል። አንድ አለቃ ጋር ነው የምንሰራው እኮ ብለከዋል። ቅድም ረሳከው እንዴ ተክሌ? አይደለም እዛች ቦታ ነው ያለኸው አለኝ አይደለ? እዛች ቦታ አጠገብህ ነው ያለሁት አለኝ። ነው አይደለም? የቁጥሩን መጨረሻ ነግሮክ አለቃችን ሲልክ የቁጥሩን መጨረሻ ነግሮክ ንስቴ ጽና ተክሌ ስማይዶ አጠገብህ ነው ያለሁት አለኝ አይደለ? አጠገብህ ከሆነ የኔ አለቃ እሱም አለቃ ነው። ማወቅ ያለብሽ ነገር ይሄና አንድ ቦታ መነቀማው ነው። በአንድ ሰው የሚተዳደረው በዛ ሰው ስለሆነ ማለት ነው። ስለዚህ እዛች ቦታ ከሆነ ያለው አለቃዬ የኔ አለቃ ከሆነ እሱም አለቃ ነው። ስለዚህ በርቱ አድርጎ ይምጣ ያናግረኝ እንዴ ማሜ አጠገቤ ከሆነ አለቃ ያለቃው ነው ይምጣ አብሮ ካለቃው ጋር ነው የሚልክ። አይተናል፣ እንደዚህ ብለናል። እንደዚህ ያለው የሚያወራውን ሰውዬ ከአንተን ጀምሮ ነው ማለት ነው። ስለዚህ አንተን አሁን አጠገቤ ከሆነ ያለው እና በህጋዊ መንገድ ምጣልኝ። እዛው አሉ በሱ አጠገቤ እዛው ያሉ የመኒዎቹ አበሾች አሉ። በነሱ አድርገህናል። እሺ ቆይ እዚህ ላይ ጠብቀኝ እስኪ ቆይ እዚህ ጋር ጠብቅ እስኪ ቆይ ተክሌ በእናትህ አትሮጥ። ቆይ ሀቢባ ልስጥሽና ቁጥሩ ልስጥሽና እንደው በእግዚአብሔር ይሻሉ ልስጥሽና አሁን ደውይለትና ለአረቡ ማለት ነው የአባቴን ቀን ይስጠኝ። አሁን እኔ ከሱ ከአረቡ ጋር ልሂድና ተክሌ ጋር እንሂድ። በአንድ ጀዋል በራሴም ሆነ በሱም ሆነ ልግባለት። አረቡን ደውይለትና አቡ እንደዚህ አድርጉ። ቆይ አቡ ሌላ ቁጥር ላይ ነው ስልክ ላይ ኖራት ይችላል። አቡ ፋኖ ይደውል እሷ ለምን ሌላ ስልክ ስለሌላት አንተ ለአቡፋኖ ስተው ይደውል። አቡፋኖ አለው አቡፋኖ አለው። የመጀመሪያ ጊዜ ነግር ደውል ሳያደውል መጨረሻው 95 ደውልለት ሰይድ። እሺ ችግር የለም። ሌላ ስልክ አለኝ እደውላለሁ። ራስሽ እኔ እንድደውል ነው የፈለገው። ችግር የለም አመጣለሁ ስልክ። እኔ ይኸው ስልክ ዶንት ወሪ። ነገር ግን ማነሽ? እሺ ንገ ቁጥሩ ማምን እንዴት ነው የምትልክልኝ? ሳያላክልኝ በዋትስአፕ ቁጥሩ። እሺ ሀቢባ ቆይሽ አንድ ጊዜ ሰይድ ወረባቦ 95 መጨረሻው የከማልን ቁጥር ላክላት። ሀቢባ ወረድ ብሎ ነው። አንዴ ቆይ ጠብቁት። እኔ ምልክ አንተ አጠገቡ ኮንክ ማም ሄደክ ለምን ቪዲዮ አታበራም? አጠገቡ እንድናየው ያኬ ሀቢባ ቅድምም ለሰይድም በቀጥታ ደውዬለታለሁ፣ ለተስፋዬም ደውዬለታለሁ። አሜሪካ መሰለኝ ያለው ደውዬለታለሁ። ቅድም ሲነገር የነበረው መረጃ እያንዳንዱ ውሸት ነው። መስማት ካለበት ይስማ። ተክላይ ልጅቱን ባይኑ አላያትም፣ ሀናን ባይኑ አላያትም፣ አይኑም አላያትም። ሀናን ተክሌ ማለት ነው። ተክሌን የተጫወቱበት የራሱ ገፋር ናቸው። ገፋሮች መሪ ማለት ነው። ገፋሮች ማሜ ሲጀመር መች አየኋት አለ። ተክሌ እኮ ባይኑ አላያትም እኮ ሲጀመር እኮ ይገባኛል፣ አውቃለሁ። ይሄንን ስለማቅ ነው። አጠገቡ አይደለክ? ለምን አትሄድም? በእናትህ እኛ እሱን አላመንነውም፣ አንተን ነው የምንክ። አንተ ሂድልን አጠገቡ። አሁን አጠገቡ አይደለክ? ሂድ
ሀውዬ እንደዛ ያለው አይደለም። ማሜ እኮ ያለው በአይኑ ባላየው ነገር የራሱ ሰዎች ናቸው ልጅቱን የያዟትኝ። ተክላይ ምን ቤት ነው? ለምን ልጆቹን የያዟትን አሳልፎ አይሰጥም? ለምን ይዋሻል ነው የሚለው ማሜ። በደንብ አዳምጥ። በቅርብ ርቀት የሚከታተለው ሰው ነው ማሜ። በነገራችን እንደኛ ሰው አይደለም። ከዚህ ነው አቤላ አንድ ጊዜ እንደው በፈጣሪ ይጃችኋል። እኔ መሐመድ ዘይን እባላለሁ። ለ9 ዓመት ንጽጽር ስሰራ የነበርኩ ነው። እየታወቅኩ ነው። በተለይ ግራ ምቀጥፍበት መዋሽበት የለኝም። ሁለቱ ጓደኞች የተክሌ እጄ እኔ ጋር ነው ያሉት። እኔ ጋር ነው ያሉት። የምን ንጽጽር ነው ማማ? ምንድነው ንጽጽር? ወሬ ጎና አስቀምጪው። መኪ ግን ቁጥርህን ከላይ አላስቀመጥክልኝም። በምን ልደውልልህ? ተማም ለሁላችሁም ደውያለሁ። ሀቢባም ቤትሽ ስመጣ ቁጥር የለሽም። ተስፋዬን ደውዬለታለሁ። ከፈለክ ተስፋዬ የሚወተን ክፈትና ተናገር። አሜሪካ መሰለኛለሁ ደውዬልሃለሁ። እኛ አይደለ የትኛው ተስፋዬ ነው? አሜሪካ የትኛው ተስፋሽ? ሐረርጌው መኩ ማለት ነው። መኩ ነው። ቆይ ማሜ ፎሎ አድርጌያለሁ። ፎሎ ባክ አድርገኝ። እኔ ቁጥሬን እሰጥሃለሁ፣ እናወራለን። በጣም ጥሩ። ቅድም ሲናገር የነበረው ነገር ሁሉም በሙሉ የእውነቴን ነው የምላችሁ። ምንም ነገር ውሸት ነው። እኔ ከተክላይ አንድ እውነት እመሰክርለታለሁ። እሱ ምንድነው? ባይኑ አላያትም። ነገር ግን ገፋር የሚባል አለ መሪ። የመሪ ብር አልሰጣቸው ይሁን የሆነ ጉዳይ ያላቸው በእነሱ ጉዳይ የራሱ ልጆች የሚያመጣቸው ከየትም ይሁን ከምንም የተክላይ ገፋር ነው። ተክላይ ጋር የተተናኮሉት ነገር ቢኖራቸው እንጂ ልጅቱን እዛ ያስቀሯት። ተክላይ ልጅቱን ባይኑም አላያት። ይውሰዷት፣ ይደብቁ፣ ጉድጓድ ያስገባት፣ ይግደሏት፣ ምን ይባሏት የሚያውቀው ጉዳይ የለም። እነዛ ለሱ ምስጥ ናቸው። ለተክላይ ምስጥ ናቸው እነዛ ሰዎች። ተክላይ ምንም አያውቅም። እነዛ ሁለቱ ገፋሮች ብቻ ናቸው። ተማም በዚህ መሰክረታለሁ። ሁለተኛ ገፋሮች ለምንድን ነው አሳልፎ የማይሰጠው? ማሜ የሱን ገፋሮች የምትይው ማሜ እኔ ማሜ ለምን ሄደክ? በእናትህ ቅርብ አይደለ? ካንተ ቅርብ ነኝ ጎረቤት ነኝ አላልከው? በእናትህ ሂድልኝ። ሀቡ ይጋደላሉ እኮ። እንደዛ ኮመንት ልሰጥሽ ነበረ። ከፈለግሽ ቤቴን ተጫኒና አዳም ነው ዝም ብሎ ማሄድ። ቤቴን ተጫኒና ከፈለግሽ ቤቴን ተጫኒና ቪዲዮን ታገኙዋለሽ ማለት ነው። ቤቴን ተጫኑትና ታገኙታላችሁ ነው የምላችሁ። ትናንትና ሂጄ ነበረ ከአረቡ ጋር ተደዋውዬ ባይዘው 91 54 መጨረሻ የሰጠሁት መስኡልያ ደላልን በሽል ካምል የሁሉም ኃላፊ የአረቦችም ሆነ ያኒ ሰዎች እኛን ኢትዮጵያዎችን ወደ ሳውዲ የሚጭንና ኃላፊው የሆሹ የመሬቱ ባልተቤት ዋናው ነው። ኦኬ እሱ ጋር ተደዋውሌ ሳበቃ ትናንትና ሂጄለታለሁ። ቪዲዮ ማየት ትችላላችሁ ተጭናችሁ። ከዛ ማን እንዳገኘ ታውቃላችሁ? የዛሬ 3 ዓመት የማውቀው ኤርትራዊ ያገኘው አላ ኤርትራዊ ያገኘው። ከዛ ጸጉሬን በጣም ስላሳደኩኝ ነው አይደለም ብሎ ተጠራጥሮ ጠየቀኝ። አዎ ነኝ አልኩት። ምን አይነት ሰው ብትሆን ነው በአላህ እዚህ ጋር የመጣው? ቪዲዮውን ያኔ ፕሮፐርን ተጭናችሁ ማየት ትችላላችሁ። አላወራም። የተሆነው ሆነ ብቻ ተመለስኩኝ ወደ ሰፈሬ ወደ ቦታዬ ተመለስኩኝ እንጂ ይጅልታለሁ። ተማም እኔ ግን እዛ ቦታ የሄድኩት እውነት ለመናገር አረቡ ጋር ተነጋግሬ ነው። አረቡ ግን በኋላ ከዳኝ፣ ሸጠኝ። አረብ ሽጦኝ ያቅም ነበር። ትናንትና ሸጠኝ ማለት ነው። ተማም እንዴት ሸጠክ? ኔትወርክ ማሜ እየተቆራረጥክ ነው። አትሰማም። ገፈሮቹ ያለው የተክላይ ገፈሮች ያለው ገፈር ማለት ምንድነው? ሰራተኛ ነው? መሪ ማለት ነው። አለቃ። ኦኬ መሪ አለቃ ሳይሆን ማሜ ስማቸውን ታውቀዋለህ? የሁለቱን መሪዎች አለቃ አይደለም። ምን አለቃ ነው? አሁን ይሰማል? መኪ አንድ ጊዜ ይሰማል? ያ ትሰማለህ? ኦኬ ትናንት ማለት ነው። ማሜ እየሰማንክ አይደለም? ትቆራርጣለህ ወንድም። ቆይ ካርድ አልቆባቸው ነው። እሺ ምን አባቱ ላድርግ? ቆይ እናም በቃ እንደ ወድ መለስ እንግዲህ ሸበካላ ወድ መለስ ሸበካ ኔትወርክ የኢትዮጵያን አሰርቷልና አሁን ይሰማል።
አሁን ይሰማል። ሚኪ ማነው? ሚኪ ሚውተን አንሳማ። ሚኪ አቤት። ሚኪ ብቻ ክፍት አዋራኝ፣ አዳምጠኝ። እሺ ከአረቡ ጋራ አሁን የሰጠሁትን ቁጥር ተደዋወለ ትናንትና ከአረቡ ጋራ ባይዘዊ ዛሬ ሳይሆን መጀመሪያ ላይ ተደዋወል ነው ጨርሰናል። እና አለኝ ሄድኩለት፣ እንትቃበል ውጅ ለውጅ አለኝ፣ ፊት ለፊት እንገናኛለን። ሄድኩለት ያለሁበትን ቦታ ስነግረው ማለት ነው ስልኩን ዘጋው። ከዛ በኋላም ከፈተና ተማም ንስ ሰዓት አብቀኝ አለኝ። በጣም ጠረጠርኩኝና ደወልኩኝ ለጆከር። ተማም መሄድም አልፈለኩም። ከዛ ከቦታው ለጆከር ደወልኩኝ፣ አያነሳም። ሪከርድ አደረኩለት። ተማም አሁንም አልገባም። ከዛም ቦታ ቀየርኩኝ። ተማም ቦታ ቀየርኩኝ። ቦታ ቀይሬ ያለ የሆነች ዝም ብላ ሱቅ አለች። ከዛ ላይ ሲሄድ ኤልትራዊ ያገኘሁኝ። ኤልትራዊ ማለት ነው በድሩ የዛሬ 2 ዓመት 3 ዓመት የማውቀው ጓደኛ ያገኘሁት እና በፊት የሚያቀኝ ጸጉሬን ሳላሳድግ አሁን ጸጉሬን ያሳድግ ሲያየኝ ተጠራጠረ። አዎ ራሴ ሀብታሙ ነኝ አልኩት። ያለኝ እጥፍ አልኩኝ፣ ዞርኩኝ። ይሄን ነገር ደግሞ ትናንትና አረቡ ነግሮት ለሱ ለተከላይ ያቀናበሩትም እነሱ ናቸው እንደዚህ ማለት ነው። ተማም ለምን አትሄድም ለምትሉት ትናንትና እንገናኝ ብዬ ሄጃለሁ። የሚፈልጉት ነገር ግን ሌላ ነገር ነው። ተግባባን? ምንድን ነው የሚፈልጉት? መኪ ፕሮፋይሉን ተጭነህ ታገኘዋለህ ማለት ነው። የኔ ማለት ነው ሁሉ ነገር በምን ቁጥር ልደውልህ? ሲጀመር ጆከር ትናንትና አንስቶ ላይ በነበረ የምመለስበት ጉዳይ ነገር የለኝም። ወደኋላ የምመለስበት ነገር አንድም ነገር የለኝም። ገባ? አሁንም ቅድም የነገርኩትን ቁጥር እየካደ ነው። ከማል ከፈለክ ሰይድ ወረባቦ ደውልለትና ወላሂ ወቢላሂ ወተላህ መሐመድ ውሸታም ነው። ትናንት በስቲያ 16 ሩካብ ከተከላይ ሩካብ ካልወረደ ማለት ነው ጠቅላላ 200 ሩካብ ነበር የመጣው። ተማም ግን በስነ ስርዓት የሚዋይ ከሆነ ያኒ ከአረብ ነፃ ከሁሉም ነፃ ሆኖ ከሆነ አሁንም እሄድለታለሁ። አሁን አሁን በራሴ እገባለሁ ወይንም በሱ ጀዋል እገባለሁ። ምንም ችግር የለብኝም። ከወኑ ነኝ በደንብ ያውቃል። ደግሞ እየካደ እንጂ ቅድም ለተስፋዬ ተስፍሽ አለክ ቅድም 85 መጨረሻ ከየመን የተደወለልህ የለም። ቅድም እኔን ነው አይደል እያወራኸኝ ያለው ማሜ? አዎ እኔ ነኝ። እየተነገረ የነበረው ነገር ምን ነገር። በዚህ አጋጣሚ ሀቡ ልናገር መሰለኝ ድል ከሰጣችሁኝ ከ10 ከ11 በላይ ስልኮች ከተለያየ ቦታ ይደውሉልኛል። እዚህ ጋር መረጃዎች የኔ ፕሮፋይል ላይ ስልክ ስላለ አብዛኞቹ ሰዎች እየደወሉልኝ ነው። ቼክ እያረጋገጥኩ ያለሁት ነገር አለ። እኔ አሁን የምጠይቀው ነገር እንደው ከአክብሮት ጋር የኔ አስተሳሰብ ነው። ይሄ እንትን የምትሉት ማለት ነው ጎርፍ የሆነ ሀሳብ ሳይሆን ሁለት ጎራ አለ አይደለ ሀቡ? ሁለቱ ጎራ በህይወት አለችና የለችም የሚል ጎራ ነው አይደለ? ይህንን ለማስታረቅ የህግ አካል ያስፈልጋል። እውነታ ላይ ተመስርተን እያንዳንዱን ነገር ማጣራት አለብን አይደል? መስማት ማለት መስማማት አይደለም። ሶሪ መስማት ማለት መስማማት አይደለም። እናገናዝባለን። ምክንያቱም ከእያንዳንዱ መረጃዎች ሳንንቅ ሰምተን ነው አያይዘን መፍትሄ የምናበጀው። ለምሳሌ ከደወሉልኝ አንዱ ሰው መሃል ምንድን ያለው እኛ ኃላፊነት ይስጡን እንጂ አይተናታል የሚባልበት ቦታ ላይ አንድ ሰው መጥቶ እዚያ አካባቢ ይበለን ፖሊስን በሉት ሙሉ አካባቢውን ሄጄ እኔ እዛ ጋር ማስጨረስ እችላለሁ። እያንዳንዱን ነገር ቼክ ማስደረግ እችላለሁ። ነገር ግን ሐናን በዚህ ቀን አይተናታል የሚሉ ሰዎች በድምፅም በአካልም አይተናታል የሚሉ ሰዎች ይምጡ የሚል አንድ ስልክ ተሰጠ። እንደዛ ሄዳለሁ ኃላፊነት ወስዳለሁ ያለኝ ሰው አለ። ስሙንም ኦልሬዲ ስልኩንም ልኮልኛል። ሁለተኛ ነገር እነዚህ ነገሮች ሲከናወኑ እየመሰከሩልን ልጆች ደግሞ አሉ። ቅድም ሞኬም ሲልሽ የነበረው ኦሮሞዋ ልጅ መታ ስትነግረን እኔም ነበርኩኝ። አዎ እዛ ነበርኩኝ። እች ልጅ ኦሮሞ ነች ራሷን እንትን ትላለች ያለች ልጅ ነበረች፣ እዚህ መታ ነበር። ገባሽ አይደል? አሁንም ይሄ የሚሆነው ምንድነው? ልጅቷን አምጥተን ድጋሚ ከሰውየው ጋር ያለውን ነገር እንደዚህ የምትባል ልጅ ብለን ማሳየት እንችላለን። ገባሽ? ማገናኘት ይኖርብናል። ከዛ በተጨማሪ እነ የገጠር ልጆች ቅድምም ጥያቄ ማንሳት የፈለግኩት ያው በጀዋል አንድ ላይ ገብተን ነው ብለው ጠቅጠቅ ነው ስልኩ ብለው ነበር እንትን ያሉት አይደል? በጠቅጠቅ ስልክ 3 ሰው መግባት ይችላል ወይ? እሱንም እንደ አንድ ጥያቄ ያዙ። ሰው ለማገናኘት በዚህ ቴክኖሎጂ ዘመን
ከዛ ባሻገር ዘመናዊ ስልኮች ነው የያዙት የሚለውን የገጠር ልጆች ደግሞ እዛ ጋር ያሉት ጓደኞቻቸው የሚገናኙባቸውን ነገሮች አላየህም ወይ? መልሰን ወደሱ እንመጣበታለን። የገጠር ልጅ ላይ ማለት ነው። አንተ ደግሞ የነበረውን ነገር አስረዳ። እነዛ ልጆች የያዙት ስልክ ስለ ሽፍቶቹም ስላለው ነገር እያንዳንዱ አሁን እኛ ከእያንዳንዱ ማስረጃ እየሰበሰብን እንደሆነ አያውቁም። እየወሰንን ነው እየመሰላቸው ያለው። እኛ ስንጠየቅ ግብአት ነው እያሰባሰብን ያለው። አንደኛ ቤተሰቦቿ ክስ እንዲመሰርቱ ትላንት ያደረግነው ሂደት አለ፣ የጠየቅናቸው ነገሮች አለ፣ እያደራጀን ያለነው ነገር አለ። የሆነ ቦታ ሄደን ስንጠይቅ ማስረጃና መረጃዎቹ ካልተጠናከሩ በስተቀር ይሄ እንትና ብሏል እንኳን ስንት ነገር ሰማሽ አንቺም ከትላንት ጀምሮ። እያንዳንዱ ቤትም እየሆነ ያለው ይሄ ነው። እንትና እንዲያለች እንትና ትምጣ ሲባል ኢቭን የለጠፉት እንኳን ሰዎች በምን አይነት መረጃ እንደሚለጥፉ አይተሸዋል አይደለ? ስለዚህ አይተን ትክክለኛ ፍርዱን በመጀመሪያ ገለልተኛ መሆናችንን ማወቅ መቻል አለባቸው። ማንም ሰው በዘረኝነት ተወስኖ ሳይሆን የዚች የትችን ጉዳይ የኛም ጉዳይ ነው በሚለው ነው እየሰራን ያለ ነው። ስለዚህ ተረጋግተን የምናወራባቸው መንገዶች እነኛም ፒስ ኦፍ እየሆኑ እየተናደዱ እንትናን አልፈልግም ፈልጋለሁ በሚለው ነገር አይደለም። መጠየቅ ያለበት ሰው ሁሉም ይጠይቃል። መረጃ ያለው ሰው ያመጣል። ይህንን ጉዳይ ወደ ሚዲያ የሚምጣ እነሱም ባለቤት ይሆኑ። ዞሮ በየትኛውም ቅድም እንዳልኩት ተልጅቷ ከቤቷ ወጥታ ቤቷ እስክትደርስ ድረስ ኃላፊነት የወሰደ ሰው አለ። ያ ነገር ባለመሆኑ ብቻም ተጠያቂ የሚሆነው አካል እንዳለ ታውቃላችሁ። ያንን ነው ቅድም ስጠይቅ የነበረው። ኖርማል ስራ ምንድን ነው የሚለው ነገር በራሱ ለብዙ እህቶቻችን መልስ ነው። ያልገባችሁ ነገር የፈራው ለምንድን ነው? ማይናገረው ለምንድን ነው? ስራዎቻቸው እንዴት ነው እዚህ ጋር ያሉት? እነዚህ የደላላት ቼኑ በራሱ ዋናው ተይዞ የታገቱትም ወጡም የተባሉትም እየተሰራ ያለው ነገር መስመር ካልያዘ በስተቀር አሁንም እህት ወንድሞቻችን እንደሚሞቱና ከዚህ በላይም ደግሞ ታምር እንደሚፈጠር ማወቅ መቻል አለብን። አሁን ሐናን ከፊት አድርገን እኛ ሞታለች አልሞተችም አይደለም፣ በቂ መረጃዎቹን እያንዳንዱን ከዋናዎቹ እንስማ። እናንተ የላችሁም። አሁን እዚህ ጋር የመጡት ሰዎች ቀበርናት የሚሉት ሰዎች አሁን እስካሁን አልሰማናቸው በድምፅ እንኳን ማለት ነው። ገባሽ አይደል? የቀበሯት የነኳት አፈር ያለበሷት ልጆች ሲጠየቁ በሚያወሩት ወሬዎች ምናቃቸው ነገሮች አሉ። እነዛን አምጡልን ነው አንድ። ሁለተኛ እነኚህ ቀበርናት ያሉት ልጆች ቴክኖሎጂያቸውም ስልካቸውም በምናምንም የዘሄዱት ዘጠኞቹ ደግሞ ያያሉ እኮ አይደል? ስልክ ሲደዋወሉ መቼም እዛ ጋር አብረው ሲቀረጹ ምናምን የገጠር ልጅም ሊነግረን ይችላል። ኢትዮጵያም ያሉት ልጆች ሊናገሩ ይችላሉ። የተወከሉት አድራሾቹ ምን አይነት ስልክ ነው ያላቸው፣ በብር የተገናኙት የሚለውን በቀላሉ ሊመልሱልን ይችላል። ስለዚህ እኛ አፈር ያለበሷትና አሁን ምን ፈልገው ሁሉም ሄደው ዘጠኙም እኛን እዚህ ጋር ቆመዋልን። ከዛ በኋላ ሞታለች አሉን ነው የሚያቆመው ማለት ነው። እኛ የምንፈልገው ደግሞ ሞታለች የሚለውን ቃል ከናንተ መስማት ብቻ ሳይሆን የቀበሯት ሰዎች መተው ያወሩ። የነገሯችሁ ልጆች እነማን ናቸው? ስማቸው ምንድነው? አድራሻቸው የት ነው? ምንድነው የሚሰሩት የሚለው ነገር ተረጋግጦ ከነሱ አንደበት ደግሞ የምንሰማውን ነገር እንድንሰማ ነው። ሁሉንም የምጠይቀው ግባችን ምንድነው ነው? ኦልሬዲ እኛ እናምናለን በሚለው ነገር ውስጥ ነው መቆም ያለብን ወይስ ደግሞ እንዴት ነው መረጃዎችን አጠናክረን ይሄንን ጉዳይ ወደ ህግ የሚሄደው? ስለዚህ ይሄ አረብ ሀገር ያለው ማን ነው ሰው ዱባይ ያለውም ወንድማችን ያሱ እየተባበረን ያለው እዛ ቆንጽለዋል አይደል? እነዚህ ልጆች ሰዎችን ከፈሩ ኤምባሲ ሄደው እያንዳንዱን ነገር ለማስረዳት ህጋዊ ናቸው ወይ? መጀመሪያ ዋናዎቹ የተባሉትም ሁለቱ ተክላይም ያኛውም ማለት ነው ሄዶ እዛ ጋር ቃሉን ለመስጠት ህጋዊ ነው ወይ? ሌላውን ሰው ይፍራ፣ ሰዎችን ይፍራ። የመንግስት አካል ጋር ሄዶ ያንን ቃል የመስጠት ኃላፊነት አለበት ወይ? እነዛ አራቱ ልጆችስ የማቅረብ በማንኛውም ሰዓት ሲጠየቁ የማምጣት ይችላል ወይ? ምክንያቱም ተያይዘው አብረው እየሰሩ ከሆነ አምናቸዋለሁ እንደ እናቴ ልጆች ካለ ኢቭን የሐና ስልክ የት ነው? አሁን ማጋር ነው ያለው? ማን ነው ስልኩን የሚሰጠን? ንብረቷን የያዘው ማን ነው? ይሄ ዘመዳችሁ ቅርብ ከሆነ ኢቭን ማን ነው ይሄኛው የላካት? እንግዲህ የሚስቱ ያክስቱ ልጅ ነች አይደለ? ዘመዱ ነች። መቼም በስጋ እንኳን በዝምድናም ቢሆን ከባለቤቱ ይልቅ እኛ እንቀርብም አይደል? ይህንን ነገር ተደፋፍኖ እንዳያልፍ ቤተሰብ ጋርና እዚህ ቤተሰብ ጋር ያለው ክፍተት በራሱ በምን ምክንያት ነው ይሄ ሊፈጠር የቻለው? እንደ ዘመድ ከሆነ የሚተሳሰቡት ያክስቷ ልጅ ከሆነች የሞተችው እንዴት ነው? አባትየው መምጣት አለበት ማለት ነው። ስለዚህ አባትየው መጥቶ የተባባሉትን ነገር እያደረግን ማጠናከሪያ ካልያዝን በስተቀር አሁንም ውሃ ቅዳ ውሃ መልስ እንዳይሆን እየሰጋው ነው ያለሁት። ስለዚህ እነዚህ ነገሮች ደውይላቸውና አራቱ መምጣት ይችላሉ ወይ? ሳውዲ ህግ ፊት ማለት ነው። ኖርማል ኤምባሲ ተጠርጣሪ ስለሆኑ ጉዳዩን ስለያዙት መጠየቅ ይችላሉ ወይ? አንድ ሁለቱ ልጆች ደግሞ መምጣትና እነሱም ራሳቸው መመስከር ይችላሉ ሰው ወይ? ሁለት
አሁን ደግሞ ሀኒ ጋር ተደውሎ ስልኩ ይነሳል አይነሳም ወይ የሚለው ምክንያቱም ሌላ ጫጫታ እንዳይሆን ነው። አመሰግናለሁ። ቮይስ አድርጎልኝ እነሱ ያሉት ዛሬ ካርድ ዘግቶ አንድ ይሄን ብቻ ልንገራችሁ፣ ይቅርታ ዛሬ ካርድ ዘግቶብናል። 4 ሰዓታት ነው ከእናንተ ጋር በስልክ ያወራ ነው። 2 ነው ካርድ የሞላ ነው። ተዋወር አሁን መውጣት አልችልም በዚህ ሰዓት። ስለዚህ ነገ ልጆቹን ቅድም በተባባል ነው መሰረት 2 ቀበርናት የሚሉትንና ትግርኛ ተናጋሪዋን በሃኒ ቦታ የተቀየረችዋን እሷን 3ቱን በስልክ ይዘን እንመጣለን ብለዋል። በቪዲዮ አይደለም፣ በቪዲዮ አልተስማሙም። በቮይስ ብቻ እንደዚህ እንደዛሬው በድምጽ እንጂ በቪዲዮ አይደለም።